ተው ያህል ስጠኝና የተወሰኑ ተርሚኖሎጂዎችን አስረድቼ ከዛ ሰብሰብ ብለህ ደግሞ ጥያቄዎች ላይ እንሄዳለን። ካፌ ከቀለብከኝ ጉዳይን ታስረሳኛለህ። ይቅርታ ላስረሳለህ። ምን መልሼ ነው ድሉ የምሰጥክ አንድ ምክንያቱም ባትሪ 5% እንትነኝ። እሺ ቀጥል። አይ እንደዛ እያልኩ አይደል ነው። አንድ ሲደመር አንድ ሁለት ነው ስትለን ካልገባን 3 ሲደመር 3 6 ነው ስትል ይበዛብናል። ለዛ ብዬ ነው መሀል ላይ አንድ ሲደመር አንድ ሁለት የሆነ ነገር ክሌም ካቀረብክ በኋላ ያልገባን እንድታጣ መሀል ምገባው እንጂ አቋርጣ አይደል። አሁን አንተ የመጀመሪያው ምክንያት አቀረብክብን ከኒሳ ምን አቀረብክልን? የመጀመሪያው ልጄ ብትማር ምን ይጠቅማታል? ቋንቋውን ታሳድገዋለች አይደል ካልተሳሳትክ። ለምንድን ነው ልጅ መስዋዕት የምትከፍለው ለቋንቋው? ያ ነው ፖይንቱ። ለምንድን ነው መስዋዕት የምትከፍለው በሚለው ምናልባት አሁን እኔ የቆምኩበት ፖይንት ኦፍ ቪው እና አንተ አብዱል የቆምክበት ፖይንት ኦፍ ቪው ሊለያይ ይችላል እንጂ እኔ ለምሳሌ ልጄ ዋጋ ከፍላ ቋንቋውን ብታሳድግ ደስተኛ መሆነው ለምንድን ነው? አንደኛ የተጻፉ ጽሁፎችን ማንበብ ትችላለች። እዛ ውስጥ ለምን ትደብቀዋለህ? ኦርቶዶክስ ስለሆን አረባካችሁ ምንም ባካችሁ እንትን አታድርገዋ፣ እንትን አታስመስለው። ይሄ የተበደልክ አታስመስለው። ይሄ ቪክቲም ሜንታሊቲ አትጠቀም። አንተ ኦርቶዶክስ ስለሆንክ የአንተ ልጅ ብትማር እኔ እኮ ችግር የለብኝም እኮ። በሰንበት ትምህርት ቤት በኮሌጅ መስዋዕት ከፍለህ አንተ ራሱ ገንዘብ እየከፈልክ አስተምራት። ነገር ግን የአንተ ልጅ የምትጠቀምበትን ጥቅም ሌላው የሙስሊሙ ልጅ አታገኝም ነው እያልን ያለ ነው። ምክንያቱም እኔ በግዕዝ የተጻፈ ድርሳን የለኝም። እኔ በግዕዝ የተጻፈው ታሪክ እንኳ ራሱ እኔን የምታጠለሹበት የኔን ማንነት የስብዕና አሳሲኔሽን ስታደርጉበት የነበረው ነገር ነው እንጂ የተለየ ነገር የለውም ነው። ስለዚህ ምን ያደርግልኛል? በዛ ልጆቼ መስዋዕት የማደርግበት ምክንያት ምንድን ነው? አንተ መስዋዕት የምታደርገው መንፈሳዊ ህይወቷ እንዲስተካከልላት ነው። በግዕዝ የተጻፉ ድርሳናቶች ገድላቶችን በደንብ ራሱ አንብባ የሰዎች ትርጓሜ ሳይበርዛት ከምንጩ እንድታቅና ጠንካራ ኦርቶዶክስ እምነት ተከታይ እንድትሆን ስለምትፈልግ ነው። ያ ነው ዓላማ፣ ሌላ ምንም እንትን የለውም። እኔ ደግሞ ያ የኔ ፍላጎት አይደለም። ያ ደግሞ ከሄድክ ለእኔ የሚሆነው አረብኛ ብትማር ልጄ፣ አረብኛ በመላው ዓለም የሚነገር ቋንቋ ነው። ለማንኛውም መንገድ ይጠቅማታል። ህይወቷንም መንፈሳዊውንም ማህበራዊ ህይወቷንም ይታደጋታል። ስለዚህ ልዩነቷ ይኸው። ያ ከሆነ ደግሞ መሆን ያለበት ምንድን ነው? አንተም ልጅ ተጠቃሚ እንድትሆን የኔም ልጅ ተጠቃሚ እንድትሆን ቋንቋ እንደ ቋንቋነቱ ተወስዶ ከእምነት ባሻገር ያለውን ስታንዳርዳይዝድ የሆነ የግዕዝ የሊተርጂ ቋንቋን አይደለም፣ ስታንዳርዳይዝ የሆነውን የግዕዝ የልሳን ቋንቋ ካለ ሴኩላራይዝድ ሆኖ ይምጣ ነው እያልን ያለ ነው። እናንተ የምትሉት ሀ ማለት ህልወተ አብ፣ ለማለት ልብሰ ስጋ፣ ሐመሮሃ ማለት ሐመወ ወሞተ የሚለውን ክርስቲያናዊ ቁመናውን ይዞ በመንግስት ሙስሊሙም ክርስቲያኑም እምነት የሌለውም ኦኬ ታክስ እየከፈለ ባቋቋመው የትምህርት ተቋም ውስጥ እንዲጫን ነው እያደረጋችሁ ያሉት። ያንን ማን ይቀበላችኋል ነው? ያንን ማን ይቀበላችኋል ነው? ይህንን በጣም ራሽናል ሆነ ማሰብ ነው ያለብህ። እንበልና ቁርአንን ለምሳሌ እንትን ከአይነቱን ነውራንያ አብዱልከሪም ልክ ለአረብኛ ቋንቋ ለመማር ይጠቅማል ተብሎ ታስቦ በመላው የአማራ ክልል ውስጥ የሙስሊሙም የክርስቲያኑም ልጅ ይማሩ ብለው ቢወሰን ያለው ነገር ማለት ነው። ሆሩፋቶቹን ምናምኖቹን ለቁርአን አነባበብ በሚገባው መልኩ መማር አለባችሁ ብለን ብናስገድድ ብንጭን የሚሆነው ምንድነው? የኔ ልጅ ቁርአን እንድታነብ ቁርአን እንድትረዳ አይፈለግም። ለምንድን ነው የቃይደቱን ነውራን የሚማሩት? ምን አስፈለገ ብሎ ቢጠይቀኝ አንድ ሰው አይ የኔ ልጅ እንድትማርና ይሄ ነገር በደንብ እንዲሰራጭ ስለምፈልግ ያንተ ልጅ ለኔ ልጅ መስዋዕት ትሁን ብዬ ነው የምለው ያን ሰው። ይሄ በጣም እኮ የሚያስቅ እኮ ይሄ ምንድነው ፋላሲ ኦፍ ፎልስ ኢኩቫለንስ ነው የሚባለው። ይሄ እንደዚህ አይነት አካሄድ አይጠቅምም። ከዛ ይልቅ ግዕዝ ልሳን አይደለም። ልሳን እኔ አሁን አማርኛ ልሳን ነው አይደል? የልሳን ቋንቋ ነው። ትጽፍበታለህ፣ ትናገርበታለህ፣ ትሰማዋለህ። ግዕዝ ግን እንደዛ አይደለም። ግዕዝ ማለት ልክ እንደ ላቲን፣ ልክ እንደ ሂብሪው ኦልድ ሂብሪ ክላሲካል ሂብሪው ማለት ነው። ልክ እንደ ኮይኔ ግሪክ ክላሲካል ግሪክ፣ ልክ እንደ ሳንስክሪት፣ ልክ እንደ ሲሪያክ ሁሉ የሊተርጂ ቋንቋ ነው። የሊተርጂ ቋንቋ ነው ሲባል የመንፈሳዊም ሊሆን ይችላል። ከመንፈሳዊ ጋር ተያይዞ ያሉ ታሪካዊ
ድርሳናቶች የሚጻፍበት ነው። በዚህ ምንም ጥርጥር የለንም። እኔ ለምሳሌ የአምደ ጽዮን ክሮኒክል አለ፣ ገድል አለኝ። የቴዎድሮስ ገድል አለኝ። የዘርዓ ያዕቆብ ገድል አለኝ። ካንሁ የነዚህ ነገስታቶች ገድል በግዕዝ ነው የተጻፈው። በግዕዝ የተጻፈበት ምክንያት ምንድነው? ፕሪዘርቭ ለማድረግ ነው። ሁሉም ሰው እንዳያውቀው ስለሚፈልግ ነው። ዛሬ ላይ እያደረግን ያለነው ምንድነው? ያንን ግዕዝ ያጠኑ ስኮላሮች በከፍተኛ ተቋም ደረጃ ለሊተርጂ ወይም ደግሞ ከስነ ጽሁፉ ጋር ተያይዞ ያጠኑ ሰዎች እየተረጎሙ እያየነው ነው። ስናየው ደግሞ የባሰ በእኔና ባንተ ውስጥ መቃረን እንዲፈጠር የሚያደርግ ነው እንጂ ምንም የሚጠቅም ነገር የለውም። በተለይ ታሪኩ ማለት ነው። የእምነቱ ጉዳይ የእምነት ነው፣ አይመለከተኝም። የታሪክ ጉዳይን ግን ከዚህ በላይ ማወቅ አይጠበቅብኝም። ከዛ ባሻገር ከሕክምና ጋር እያይዘው የሚያወነሱት ነገር አለ። በግዕዝ ተጽፎ የኢትዮጵያን የሕክምና ሳይንስ አንድ ስቴፕ ከፍ የሚያደርግ ነገር ካለ ይህን ያህል 2000 ዓመት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ እኮ የፕራይቬት ክሊኒኮች አሉ አይደለም? የሕክምና ተቋሞች አሉ አይደለም? ለማህበረሰብ የምትከፍታቸው ያንን ማሳደግ እንዴት አልቻለችም? ያንን ጥበብ ተጠቅማ እንግዲህ የሂደቡዳ የምች ቅጠል በተለምዶ ሙስሊሙም ክርስቲያኑም ይቆርጣል። ግዕዝ ስለተማረ ግዕዝ ስላወቀ አይደለም። የተደበቀ የምትሉትን ነገር መጀመሪያ እናንተ ተጠቅማችሁ ለምን አልተለወጣችሁም? ዛሬ ላይ ለፖለቲካ አጀንዳ መጣችሁት። ይሄንን ነገር ያነሱት የኤርትራና የትግራይ ልሂቃኖች አንድ የግዕዝ ተናጋሪ ሶሳይቲ ክሬት ማድረግ አለብን ለፖለቲካችን ብለው ተነስተዋል። ያንን ይዘው የመጡት ምንድን ነው? አማራ ክልል ይዘው መጡ። በስመ ኦርቶዶክስ ማለት ነው። ላሳይ ይችላለሁ፣ አርቲክሎችን ሁሉ ላሳይ ይችላለሁ። ኢትዮጵያን ኤሪትሪያን ስተዲ የሚል ጆርናል ላይ እያንዳንዷን ኮተት አለ። እዚህ መተህ እኔ ልትሸውደኝ አትሞክር ነው። ቋንቋን በተመለከተ የቋንቋን ጥቅም ደግሞ ለሙስሊሞች መተህ መናገር ማለት ለቀባሪ ማርዳት ነው። ምክንያቱም በተከበረው የአላህ ሱብሓነሁ ወተዓላ ቃል ላይ የሰው ልጆች ሊሳን ምላሳቸው መለያየቱ፣ ንግግራቸው መለያየቱ፣ የቀለማቸው መለያየት የአላህ ሱብሓነሁ ወተዓላ ጥበብ ነው፣ ተአምር ነው። ቋንቋን መጠቀም፣ ቋንቋን እንደ ቋንቋነቱ መገንዘብ ሃይማኖታዊ ትዕዛዝ ነው። ያንተ ግዕዝ መጥፎ ነው፣ የኔ አማርኛ ጥሩ ነው የሚል ይሄ ዳይኮቶማይዝ አድርጎ የመስራት ነገር የለብንም እኛ ጋር። ነገር ግን እኛን የማይጠቅመን ነገር ላይ ጊዜ አናባክንም። በግዕዝ የተጻፈ እኔ የምጋራው ታሪክ የለኝም እንደ ሙስሊም። የኢትዮጵያ ታሪክ የሚባለው ራሱ የኢትዮጵያ ታሪክ የሞደርን ኢትዮጵያ ታሪክ የተጀመረው 19ኛው መቶ ክፍለ ዘመን ነው። ከ19ኛው መቶ ክፍለ ዘመን በፊት የተጻፉ የታሪክ ድርሳናቶች የኔ ታሪክ አይደሉም። እኔን ሲገድሉ ሲጨፈጭፉ የነበሩ ሰዎች ታሪክ ነው የተጻፈው። የእነሱን ታሪክ ተምሬ ማወቅ አይጠበቅብኝም። ያንን ታሪክ ተደራሽ ለማድረግ እኔ መስዋዕት መክፈል አይጠበቅብኝም፣ ልጆቼን ማለት ነው። አንተ ክርስትናህንም ያስጠበቁልህ ናቸው። የክርስቲያን ሰማዕት ተብለው ነው የሚቆጠሩት በቤተክርስቲያን ታሪክ ውስጥ። ሙስሊሞችን ጨፍጭፈው፣ ሙስሊም ያልሆኑ ሰዎችን ጨፍጭፈው ሀገርን ወረው የተጻፈላቸው ታሪክ ሰማዕት አስብሏቸዋል። ያንን የሰማዕት ታሪክ በግዕዝ ስለተጻፈ እኔ ማንበብ አይጠበቅብኝም ነው። ለአንተ ግን ይጠቅመሃል። ምክንያቱም ኦርቶዶክስ ነህ። እነዛ መሪዎች የኦርቶዶክስ ክርስትና የበላይ ጠባቂ ናቸው። ክርስቶስ የምንድን ነው? የቤተክርስቲያን ራስ እንደሆነ ሁሉ እነዛን ንጉሶች ደግሞ የቤተክርስቲያን ራስ የሆነውን ክርስቶስ እንዲሰበክ ሲሰሩ የኖሩ ናቸው። ያን ስላደረጉ ነው ድርሳናቸው በግዕዝ የተጻፈላቸው። ዳስ ናት አወር ቢዝነስ። በቋንቋ አማካይነት አይደለም የመጣው ራሱ ኢትስ ፖለቲክስ። ከሆነም ደግሞ መላው ኢትዮጵያ ውስጥ ነው እንጂ አማራ ክልል ውስጥ ሙስሊሙም ክርስቲያኑም ቤዚካሊ ዓላማው ምንድን ነው? አማራ ክልል ማጆሪቲ ክርስቲያን ኦርቶዶክስ ነው የሚል ተረት አላቸው። ስለዚህ እዛ ውስጥ ሄደን እንሸወጥ እንደበቅ ነው። ያ ደግሞ የለም ነው። አማራ ክልል ውስጥ ብዝሃ ማንነት፣ ብዝሃ ቋንቋ፣ ብዝሃ ታሪክ ያለው ማህበረሰብ ነው የሚኖረው። በአሁን ሰዓት ቄሶቹ ደብተራዎቹ እንኳ ራሱ ክላሲካል ግዕዝ እንትን አይሉም፣ አይረዱም። ክላሲካል ግዕዝን አይረዱትም። ብዙ የማያውቋቸው የግዕዝ ድርሳናቶች አሉ። ያንን በሰንበት ትምህርት ቤት ውስጥ በገዳማት ውስጥ አሳድጉት። በማህበረ ቅዱሳን ተዋረድ ውስጥ ተማሩት። ልክ እኛ በመድረሳ ውስጥ ቁርአንን እንደምንማረው፣ ሐዲስን እንደምንማረው፣ አረብኛ እንደምንማረው። ከዛ ውጭ ግን እኔ በምማርበት የኔ ተቋም በሆነው የጋራ ተቋማችን በሆነው ውስጥ ያንተን ታሪክ ለማሳደግ መሰዋት መሆን የለብንም። ትላንትና አማርኛን ቋንቋ ለማሳደግ ሊንጓ ፍራንኳ ለማድረግ ናሽናል ላንጉጅ ለማድረግ 1001 ቋንቋዎች ተገለዋል። እንዳያድጉ የራሳቸው ኦርቶግራፊ እንዳይኖራቸው
የራሳቸው የቋንቋ ልህቀት እንዳይኖራቸው፣ የራሳቸው የቮካብለሪ ዳይቨርሲቲ እንዳይኖራቸው ተሰርቷል። ዛሬ ደግሞ ያ ደግሞ እንዲመጣ እናደርግም። ለምሳሌ አርጎብኛ ቋንቋ ከሞት ነው የታደጉት ማህበረሰቡ ስለሚናገረው የልሳን ቋንቋ ስለሆነ። ኦሮምኛ ቋንቋ፣ ስልጥኛ ቋንቋ፣ ጋሞኛ ቋንቋ። አማራ ክልል እንኳ ብንሄድ የቅማንትኛ ቋንቋ፣ ጋፋትኛ ቋንቋ ያሉበትን ደረጃ እናውቃለን። ለምንድን ነው ቅማንትኛ ቋንቋ ልሳን ነው የሚናገሩ ሰዎች አሉ። ለምንድን ነው ቅማንትኛ ቋንቋ እንደ ልሳን ተቆጥሮ ካሪኩለም ውስጥ ገብቶ አፍ መፍቻ ቋንቋ ቅማንት የሆኑ ሰዎች የራሳቸው የአፍ መፍቻ ቋንቋቸውን ያድግላቸዋል። ሌላው ደግሞ ከቅማንት ማህበረሰብ ጋር ለመገናኘት ይጠቀመዋል። አገውኛ ቋንቋ ቢማር ከአገው ማህበረሰብ ጋር ባህሉን፣ ታሪኩን፣ ትውፊቱን ይቀያየርበታል። ስልጥኛ ቋንቋ ቢማር ከስልጤ ማህበረሰብ ጋር ይገባበታል። ግዕዝ ተምሮ ከየትኛው የግዕዝ ማህበረሰብ ጋር ነው ምግባባው? ከየትኛው የግዕዝ ማህበረሰብ ጋር ሄጄ በርበሬና ሽሮ አበድረኝ የምልበት? ከየትኛው የግዕዝ ተናጋሪ ማህበረሰብ ጋር ሄጄ ልጅህ ሞተብህ አሉ፣ ልጅህን ዳር ካሉ ብዬ የምነጋገርበት? የለም። ከዓለምም አያገናኘኝም፣ አገር ውስጥም ካለ ማህበረሰብ አያገናኝም። አዲስ የግዕዝ ማህበረሰብ እንፍጠር ከሆነ አማራ ክልል ኢዝ ናት ኤ ላብራቶሪ ፎር ኤቭሪ ጀንክ። ላብራቶሪ አይደለም። ኤቭሪ ጀንክ የመጣ አማራ ክልል ላይ ላብራቶሪ ተደርጎ የሚሞከርበት አይደለም ነው እያልን ነው። አዲስ አበባ ላይ ያደርጉት። አዲስ አበባ ላይ የአማራ ብሔረተኞች አዲስ አበባ ላይ አሉ አይደለም? ትልልቅ ኮሌጆች አሉ፣ መንፈሳዊ ኮሌጆች። አዲስ አበባ መንፈሳዊ ኮሌጆቹን ዙሪያ ሆናችሁ ግዕዝ እዚህ መሰጣት አለበት ብላችሁ ለምንድን ነው ማትታገሉት? አማራ ክልል ውስጥ ለምንድን ነው ሂዳችሁ የምትወሸቁት? የመስቀል ስር ቁማርተኛውም አማራ ክልል ውስጥ፣ የፖለቲካ ቁማርተኛውም አማራ ክልል ውስጥ፣ የባህል እስረኛውም አማራ ክልል ውስጥ መጥቶ ቁማር ለምንድን ነው የሚሰራው ነው የኛ ጥያቄ። ያ ነው። እኔ አማራ ክልል ተወልጄ ነው ያደግኩት። አማርኛ ቋንቋ ነው ቋንቋዬ። በአማርኛ ቋንቋ ነው ስጽፍ ያደግኩት። ታሪኬም ያለው በአማርኛ ነው። ስለዚህ እኔ አማራ ክልል ውስጥ ግዕዝ ልሳን እንዳልሆነ ማቀው እያለሁኝ ከሆነ ቦታ የፖለቲካ አጀንዳ ያለው የሃይማኖት አጀንዳ ያለው አማራ ክልልን የሙከራ ስርጭት ወይም ደግሞ የሙከራ ላቦራቶሪ ለማድረግ የሚጋጋጡበት ምክንያት ምንድን ነው? የኛ ጥያቄ። ያም ደግሞ በግዴታ ያንተ ልጅ ፈቅዳና ወዳ ነው ማንኛውን ነገር መማር ያለባት። ማንም ሰው ሊያስገድዳት አይገባም። ቋንቋ ደግሞ ወደውና ፈቅደው ስትማር ነው ቋንቋ የሚሆነው። እና ይሄንን ነው ዶክመንቶቹን በነገራችን ላይ ማየት ትችላለህ። ዶክመንቶቹ የተዘጋጁት የትምህርት መርጃ መሳሪያዎች ከአንደኛ ክፍል ጀምሮ የተሰሩት ፒውርሊ መስቀላቸውን እንዳጠለቁ ነው፣ ክርስቲያን እንደሆኑ ነው። ስለዚህ ከክርስቲያንነት ብሂላቸው አውጧቸውና በመላ ኢትዮጵያ ውስጥ ካሪኩለም አንደኛ የህገ መንግስቱንም ተጻራሪ ነው፣ የትምህርት ካሪኩለሙንም ተጻራሪ የሆነ ስራ ነው የተሰራ ያለው። እኛ እንዲያውም እየወሰድን ያለ ነው ምንድነው ይሄን ነገር መጀመሪያ አካባቢ ላይ ይሄ የኦርቶዶክሱ ማህበረሰብ አጀንዳ አይደለም። ኦርቶዶክስን ተገን አድርገው ፖለቲካ መስራት የሚፈልጉ ሰዎችና ሀገርን መበጥበጥ የሚፈልጉ ክልሉን መበጥበጥ የሚፈልጉ ሰዎች እየሰሩት ያለ ጉዳይ ነው ብለን በለሆሳስ ይዘነው ነበር። ነገር ግን ይሄንን ጉዳይ እኛ በምንቃወመው ልክ መቃወም የሚገባቸው አብሮ አደጎቻችን መቃወም ሲገባቸው ምን ማድረግ ጀመሩ? አይ ልክ አሁን አማራነት የሚባለው ኮንሰፕት ኦርቶዶክስ ስለሆነ ሰው ስለማይጎረብጠው ሙስሊሙ ሲቃወም አንተ አማራ ጥልነህ፣ ግዕዝ የሚባለው አጀንዳ ለሙስሊሙ ምንም ቫሊዩ ስለሌለው ግዕዝ አልማርም ሲል የኦርቶዶክስ ጥላት መልሶ ደግሞ ግዕዝ የኦርቶዶክስ ቋንቋ አይደለም የኦርቶዶክስ የብቻ ያደረገው ማን ነው ብሎ ደግሞ ፎልስ ኢኩቫለንስ ሊፈጥርብን ይፈልጋል። ስለዚህ ከዚህ ዴልዥን ውጡ። ኢትዮጵያ ውስጥ አንድ ሰው መማር የሚችለው በህግ የጸደቀው ምንድነው? 3 ቋንቋዎች ነው። አንድ አማርኛ ቋንቋ፣ ሁለተኛ የትምህርት ቋንቋ የሆነው እንግሊዝኛ ቋንቋ፣ ሶስተኛ ደግሞ በፌዴራል መንግስቱ የሥራ ቋንቋ ተብሎ ከተመረጡት ቋንቋዎች ውስጥ አንዱን በፍላጎትና በተማሪው ፍላጎት በቤተሰቡ ፍላጎት መርጦ መማር ይችላል የሚል ነው ህግ ያለው እንጂ በግዴታ የሚል የለው። በግዴታ አይደለም ትምህርት አይደለም ምግብ በግዴታ አታበላኝም። ምግብ ራሱ ማለት ምግብ የሚጣፍጥ ምግብ ይዘህ መተህ በግዴታ ብላ ብትለኝ አልበላም። ማና አንተ ከኔ በላይ የምታስበው ነው። ይሄን ነው እኛ እየተቃወምን ያለ ነውና ከኒሳ በዚህ አውድና አገባብ ለመረዳት ሞክርሃል ወይ ነው። አምና saying አንተን እያልኩ አይደለም። አንተ አንድ ግለሰብ ነህ። ያለው አጀንዳ እንደዚህ ነው። በዚህ አውድና አገባብ ተረድተው አንተ እኔ ቦታ ብትሆን ያንተ ልጆች ቢሆኑ ያንተ ልጆች ሙስሊሞች ቢሆኑና ይሄ ነገር በአንተ ልጆች ላይ ቢፈጠር የሚኖርህ ሪአክሽን ምንድን ነው? እንደ አባት ይሄን ውሰደው። እንደው ዝም ብሎ ይሄ የኢጎ ማሳጅ ለማድረግ ዝም ብለን እንትን ማለት አለብን ብዬ አላምንም።
በዛ መልኩ ወሰደው ከኒሳ። አይ ያው ላዳምጥ ብዬ ነው የሰማው ነው በደንብ ሰምቻለሁ። ምንድነው መሰለ እኔ አሁን አንተ ያለህበትን ስታንድም ለማሰብ እየሞከርኩ ነው እየሰማው የነበረው። ምንድነው እኔ የማስበው ሊንጉስቲካሊ መሰጠት አለ ከተሰጠ ሊንጉስቲካሊ መሰጠት ቢችል የሚለውን ሐሳብ እቀበላለሁ። ማለት ሴኩላር ነው ቦታው፣ ሴኩላር የሆነ መልእክት የሚተላለፍበት ትምህርት የሚተላለፍበት ነው። የመጀመሪያው ማስበው እሱ ነው። ሁለተኛ ደግሞ በምርጫው ሰው መማር አለበት የሚለውንም እደግፋለሁ። የሚፈልግ ሰው መማር አለበት፣ የማይፈልግ ሰው ደግሞ አለመማሩን መምረጥ ይችላል። በዛ ስታንድ መረዳዳት የምንችል ይመስለኛል። ግን እንደ ማለት ቅድም ከኔ በፊት የነበረውም ሰው ግለሰብ አንዳንድ ዶክመንቶችም ሲያሳዩት የነበረው ምናምን እያየሁት ነበርና የሚነሱትንም ሐሳቦች እያየሁ ነበርና ሰው በፍላጎቱ መማር አለበት፣ በፍላጎቱ ማወቅ አለበት። ሴኩላር እስከሆነ ድረስ ደግሞ ቦታው የሚሰጡ መልእክቶች በሴኩላር መልኩ መሰጠት አለባቸው ብዬ አስባለሁ። ምናልባት ቅድም ሲያሳዩት የነበረው ወንድሞቼን አብዱል ከሪም የነበረው መጽሐፍ ሊትራሊ በአማራ ክልል የሚሰጠው መጽሐፍ አይመስለኝም። ማለት መጽሐፎቹን ፔጁን ሳየው ነበረ ስታሳዩት የነበረው ማህበረ ቅዱሳን ከዚህ በፊት ባሉ ትምህርት ቤቶች በራሱ ትምህርት ቤቶች ሲሰጥበት የነበረው ካሪክለምና የመማሪያ መጽሐፍ ነው። አማራ ክልል የተዘጋጀውን አላየሁትም እውነት ለመናገር አይደለም። የትምህርት መማሪያ መጽሐፍ ነው የማህበረ ቅዱሳን አይደለማ ሳየው ነበር። እኛ እኮ መረጃው እኮ ስላለን እኮ ነው ያመጣ ነው። እሺ እንደዛ ከሆነ አንተ እስኪ ያሳየን እስኪ ሙሐመድ እኔ ረጅም ሰዓት ሰምቻለሁ አይደለ? ረጅም ሰዓት ማውራው መብቴ ስለሆነ ነው ማውራው። አንተ ደግሞ ለዛ ነገር ስትሰጥ እኔ መብቴ አይደለም? መብት ከሆነ በአግባቡ ነው ማውራት ያለብህ አይደለም? ለምንም ነገር ማስረጃ ማምጣት አለብህ እኮ። ላለመሆኑ ማስረጃ የምነግርህ የመጀመሪያው ያሳየው ለምሳሌ አብዱል ከሪም ይሁን አቡስ ታላህ ሲያሳየው የነበረው መጽሐፍን በትምህርት ሚኒስቴር የአንደኛ ክፍል የመማሪያ መጽሐፍ ልሳነ ግዕዝ ተብሎ አይደል የተቀመጠው? እንደዛ ከሆነ በአማራ ብሔራዊ አንዴ ልጠይቅህ፣ ስማኝ። እኔ እኮ በጸጥታ አንተ የምትለው የነ በትረ ማርያም የግዕዝ ሊቅ ነው። በነገራችን ላይ ላሳይ እችላለሁ። የማህበረ ቅዱሳን ብለህ የምትለውን አሁን ላሳይ እችላለሁ። የልሳነ ግዕዝ አለ፣ ግዕዝ፣ አማርኛ፣ እንግሊዝኛ አለ፣ ባህረ ሐሳብ አለ፣ የግዕዝ ቋንቋ ትምህርት አለ። እነዚህ ነገሮች ፍትሐ ነገሥት ላይ የተጠየቁ ፍትሐ ነገሥት ላይ ተጠይቀው የግዕዙ ፍትሐ ነገሥት ላይ ተጠይቀው በሰንበት ትምህርት ቤት ውስጥ የሚያስተምሩበት ዶክመንት በትረ ማርያም አቬለብል አድርጓል። ያው ስርዓታማ ያለው አካሄድ ሆስት የምታደርገው ሰው አብዱል ከሪም ቤቱን ምራው እሱ ሲናገር ማለት ነው። ረጅም ሰዓት ሰምቻለሁ። እኔ ስናገር ለምን አፋፌን ይለኛል? ለምን ማን እንደገባ እኔ እኮ አሁን እየተከራከርኩ ያለሁት ወይም ክርክር እንዲሆን እየተደረገ ያለው በሙሐመድ ምክንያት ነው። እኔ ያየሁትን የመጽሐፍ ስለማውቀው ነው እያነሳ ያለው። እንደዚህ ያሳየነ አቡ ሳላህ ይቅርታ አንድ እቺን ልናገርና አቡ ሳላህ የአማራ ብሔራዊ ክልላዊ መንግስት ያዘጋጀው መጽሐፍ የምትል የተጻፈበት ያሳየን። አንድ አታዳምጠንም? ከኒሳ ማይክን ክፈት፣ ችግር የለውም። አንድ አዳምጠን ማይክን ክፈት። አንድ ያው አዳምጣለሁ። ጣልቃ እኮ ስለሚገባብኝ ነው። ልነግርህ እኮ ነው። ቆይ ከኒሳ ልነግርህ ነው። ይኸውልህ አሁን እሱ መሐመድ ምን አደረገ? ስለ ጉዳዩ ያለውን አጠቃላይ ሪፍሌክሽን ሰጠ። ተረዳኸኝ? አጠቃላይ ሪፍሌክሽን ሰጠ። አንተ አሁን አጠቃላይ ሪፍሌክሽን እየሰጠህ ሳይሆን መልስ እየሰጠህ ነው። መልስ ስትሰጥ ለኛ እዚህ ላለ ለኛ መልስ ሰጠን። እንግዲያውስ እንደዛ ቃል በቃል ሆነ ማለት ነው። የዛ ሰዓት ላይ አይደለም የሚል ነገር ይመጣል። አንተ የራስን ስለ ጉዳዩ ለምን ግዕዝ ቋንቋ አስፈላጊ እንደሆነ እሷ መሐመድ ምን አደረገ? ግዕዝ ቋንቋ ለምን ምንም ሊጠቅም አይችልም፣ መሰረቱ ሌላ ነው ብሎ ሰፋ አድርጎ ነገረን። አንተ ደግሞ ግዕዝ ቋንቋ ብትማሩት የተሻለ ነው ብለህ ኬዝን የራስ ሪፍሌክሽን መስጠት ነው የሚገባ። ቃል በቃል የምታወራበት ታይም አለ። አንተ ቀጥታ ምን አደረክ? አቡ ሳሊያ ያሳየን ነገር ስህተት ነው። ቀጥታ እንትን ገባ። ይሄ ሐሳብ ማፍረስ ማለት የሪባትል ይመስል ሪባትል ወይ የተጠቀምከው ፕሬዘንቴሽን ነው። የራስን ሐሳብ ሪፍሌክት መሀል ጣልቃ የገባበት ለዛ ነው። አካተትከዋ አይደለም ስትል እሱ ደግሞ ነው ይላል። ኦፍ ኮርስ ግን መጀመሪያ አንተ ሪፍሌክሽን እና ከዛ ማስረጃዎችን መታየት ያለባቸው ነገሮች ካሉ ከዛ ፍሪ ይሁንና ማይካችሁ ታወራላችሁ። እሱ አሁን ማንንም ሳይነካ እዚህ መሀላችን ላይ ያለውን አጠቃላይ ስለሱ ላይ ያለው ሪፍሌክሽን አስቀመጠ።
አንተም ደግሞ አሁን ለምን ርዕሱ ፖይንቱ ምንድነው? አሁን መሐመድ ምን አደረገ? ለምን ግዕዝ ቋንቋ መማር አያስፈልግም እንትን ይሄ በዚህ ወይ አያስፈልግም የሚለው ነገር ሰፋ ያለ ሪፍሌክሽን ሰጠን። አንተ ደግሞ ለምን አንድ ሰው ግዕዝ ቋንቋ መማር አለበት የሚለውን ነገር ሪፍሌክሽን ሰጥ መጀመሪያ ላይ፣ ከዛ ማስረጃዎቹ ምን ይከፈታሉ። እሺ መልካም። እኔ ገለልተኛም በሚሆን መልኩ ሪፍሌክት ለማድረግ እኮ የመሐመድን ሐሳብ ከመሐመድ የምጋራውን ሐሳብ በማንሳት ነው የጀመርኩት። የመጀመሪያው ሰው በግድ ተለጠላለህ ከኒሳ የራስን ስጥ እንደ አንድ ኢትዮጵያዊ ይሄን ጉዳይ ያለህን ጀነራል አንደርስታንዲንግ። እሺ ጀነራሊስትና ብዙ የምንደማመጥ ስላልመሰለኝ ጀነራሊስት ነኝ። ይኸውልህ ከኒሳ ጀነራል አንዴ ይቅርታ ያለኝና ከኒሳ አንተ መንገዱን ላስይዝክ። ይኸውልህ ለምሳሌ ከኒሳ ምን መሰለህ አሁን እሱ ራሱን ችሎ ግዕዝ ለምን እንደማይጠቅም ሰፋ አድርጎ ነገረን። በቃ መሆን የለበትም የሚለው ነገር አንተ ለሌሎች መልስ ለምሳሌ ኔጌቲቭ በመሆን ትክክል መምሰል ነው የፈለግከው ወይስ ለምሳሌ ትክክል ለምሳሌ የሆነ ነገር ይሄን ምግብ መመገብ ጥሩ ነው ወይስ አይደለም ሲባል አይ አይደለም ያለ ሰው ራሱን ችሎ ተናገረ። አንተ ደግሞ ነው ስትል እሱ እኮ ብለህ እሱን በመተቸት ነው ትክክል መሆኑን ትመስለው አይደለም። ይሄ አልተቸውም እኮ በቃ ራስን ላውራሽ ነው የሚለውን ነገር የመጀመሪያው ግዕዝ የሚያስፈልገው ታሪኬን እንዳውቅ ይረዳኛል። ታሪኬን የምለው ምንድነው? ይሄ የራሴን ነው ማስቀምጠው ከመጨረሻው አሁን ካለንበት ዘመን ወደዛ ያለውን የቀደመውን የኢትዮጵያ የመንግስትም መዋቅር ይሁን ፖለቲካዊም ኢኮኖሚያዊም ታሪካዊም የጦርነትም ይሁን ሌሎችም ታሪክ እንዳውቅ ግዕዝ ላይ ተሰንዶ ተቀምጦልኛል። እሱን መማር እንደ አንድ ኢትዮጵያዊ ታሪክ ሙላት ያለው ታሪክ ወይም ደግሞ ሪከርድ የተደረገ ታሪክ ማወቅ ያስችለኛል ብዬ አምናለሁ። ልጆች ላይ ሲመጣ ደግሞ ቀጥታ ታሪክ ከመማር ይጀምሩ አልልም፣ ወይም ደግሞ ሌሎች ጉዳዮች ከመማር ይጀምሩ አልልም። ሀሁ ብለው አጥንተው፣ ምክንያቱም አማርኛን የወለደ ቋንቋ ስለሆነ የጽሁፍ ቋንቋ ስለሆነ እንዴት የጽሁፉ ባህሪያት እንደተፈጠሩ ሊንግዊስቲካሊ በደንብ ሰው ቢማረው እንደ ቋንቋ ቢማረው አንደኛ አሁን ለንግግር የሚጠቀሙበት ሰዎች እንደ ማህበረሰብ የእከሌ ቋንቋ የሚባል አይደለም። ግዕዝ ለምሳሌ የአማራ አይደለም፣ የትግራይ አይደለም፣ የኦሮሞ አይደለም፣ የጉራጌ አይደለም። ግዕዝ ሴሜቲክ ላንጉዌጅ ነው። እኩልነቱ ከዕብራይስጥና ከአረብ ጋር እንደሆነ በቋንቋ ምሁራን የሚቀመጡ ነገሮች አሉት። ስለዚህ ከሳባ ተወልዶ ያደገ ቋንቋ፣ ለጽሁፍ የበቃ ቋንቋ፣ በአንድ ዘመን በአንድ ወቅት ንግግር ይነጋገሩበት የነበረ ቋንቋ ነው። ይሄንን ቋንቋ ማሳደግ እንደ ኢትዮጵያዊ ከወደቀበት ማንሳት ያስፈልጋል ብዬ አምናለሁ። ከዛ ውጪ ግን ከኒሳዬ አንዴ ትቀጥላለህ። አሁን ላቋርጣ እኔ ያው ላወራ አይደል እንትን ልልህ አይደል። አሁን እስካሁን የነገርከን ላይ ማለት ነው እየደከምክ ነው ከኒሳዬ። ምናልባት ያልያዝነው ነገር ካለ እንድትነግረን። አሁን ግዕዝ መማር ያለባቸው ሰዎች ግዕዝ መማሪያ ፐርሰናል የነገርከን ወስደህ አንተ በግልህ ብትማር ያው ታሪክ ለማጣት ይረዳኛል አይደል ያልከው ካልተሳሳትኩ። ይሄን መዝግቤልሃለሁ። አዎ ማለት እኔ ብቻ ሳይሆን የኢትዮጵያዊ ታሪኮች ተሰንደውበታል ብዬ ስለማምን ኢትዮጵያዊ ቢማረው ነው። ኢትዮጵያዊ ስትል ማለት እኔ እናንተን ይወክላል አይደለም? ኢትዮጵያ ከኒሳ ጥያቄና መልስ ስላልሆነ ሪፍሌክሽን ነው ያስቀመጥኩት። መዘግብለት ነው። ይሄንና እዛ ሰፈር ሌላ ሰው ያወራባል። ገባኝ። እንትን ልበለው ይሄ የመዘግበውና አሁን ሀስ ፖይንቶቹን አሁን መዘገብኩኝ። አሁን መጀመሪያ ላይ አሁን ኦል ግዕዝ እንዲማሩ ያልከን ከኒሳዬ ታሪክን እንዲያጠኑ ነው። በቃ ለዛ ሲባል ነው። በቃ ሌላ ምክንያት የለውም። በዚህ ሰዓት ፐርፐዝ አለው። አሁን በዚህ ሰዓት ላይ አንድ ሰው ታሪክን ሳያጠና ማወቅ ያለበት ምክንያት አለ። ግዕዝን የሚጠቅምበት አሁንም ወደ ሪፍሌክሽን ልግባና ጥያቄውን በኋላ ላይ አደርገዋለሁ። ጠቅልዬ የእያንዳንዱ የተነሱትን ጥያቄዎች ስፔሲፊክ እያደረኩኝ ለመመለስ ሞክራለሁ። አሁን ግን እንደ አጠቃላይ እኔ በስሜት ጥያቄው ራሱ እኮ እሱ ለእሱ ቢላል መሐመድ የነገረን ለምን ግዕዝ መማር ሪፍሌክሽንህን አልከኝ። መልሰ ደግሞ ጥያቄ ትለኛለህ። አሁን ጥያቄ መመለሻ ካልሆነ ሪፍሌክሽን ላቅርብ። አብዱል ከሪም እንትን ነው ይሄ ኢንታይትልመንት ኖሯቸው የሚመጡ ሰዎች መቼም ዲስከሽኑን እኮ ሰብስታንሺየት አያደርጉትም። this guy has entitlement because አብዱል ከሪም ወገናዊ ባትሆን ደስ ይለኝ ነበር።
ታች ያላችሁ ሰዎች ክርስቲያኖች ማለት ነው እባካችሁ አሁን እሱ አንተ የግል የራስን ነገር አሁን እሱ መሐመድ በጣም የሚገርሙ ፖይንቶችን ያነሳው አንደኛ መጽሐፍቶቹ ምንም አሁን ዛሬ ላይ ላለ ሰው ምንም ይሄ ቋንቋው በራሱ ምንም የሚጠቅመው ነገር የለም አዘርዛን የሆኑ አካባቢ ያሉ መጽሐፍቶችን ሃይማኖታዊ ነገር ከማድረግ በዘለ ብሎ ሰፋ ያሉ ፖይንቶችን አነሳ አሁን እናንተ ግዕዝ ደግሞ መማር አለበት የምትሉ ሰዎች ይሄ ፐርሰናል ያልሆነ አንደኛ እየተወራል ስለ ኮሚኒቲ ነው የተወራለው የኢትዮጵያ ኮሚኒቲ መማር አለበት እየተባለ ነው ሆይ የሚለው ጥያቄ ኮሚኒቲያዊ መልስ ነው የሚሰጠው እንጂ ፐርሰናል መልስ አይሰጥም እኔ እንደግሌ ታሪክን ለማወቅ ፈልጌ ነው መብት ነው አንተ እኮ እንደግል እኮ ጉድጓድ ውስጥ መግባት ትችላለህ ግን ጉድጓድ ውስጥ መግባት እንዳጠቃላይ ተማሩ ሲባል ለምን ጉድጓድ ውስጥ መግባት እንማራለን የሚለው አሴ ኮሚኒቲ መልሱ ሰፋ አድርጋችሁ በቃ ሙሉ ኮሚኒቲ ለምን ይሄን ቋንቋ ይማራል ነው ፖይንቱ እኔ ለዛ ነው መሀል ላይ እየጠበቅኩ ነበር መልስ እየጠበቅኩኝ የለም ቋንቋው ጠፍቷል ቋንቋው ጠፍቶ ነበረ ቋንቋውን ልናሳድግ ለምን ሆይ በቃ ፖይንቱ ለምን ነው መጥመልስ ጥያቄው በቃ ለምን ይሄንን ነው መጥመልስ እሺ ለምን የሚለውን ነገር አንተ እኛ ስንናገር የጥላቻ ያደርጉታል ባህር ዳር ዩኒቨርሲቲ የአማርኛ ቋንቋ ዲፓርትመንት ስለ ግዕዝ ያዘጋጀው እንትን አለ የግዕዝ ትምህርትን በተመለከተ ግዕዝ በልሳን ደረጃ የሌለ ቋንቋ እንደሆነ በጽሁፍ ደረጃ ብቻ ያለና እሱም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተወሰነበት ምክንያት ምንድነው የሚስጥር ቋንቋ የቤተክርስቲያን የሊተርጂ ቋንቋ ብሎ ስለገደቡት ነው ገዳቢዎቹም ራሳቸው ናቸው በነገራችን ላይ በዘመኑ የነበሩት ነገስታቶች ማለት ነው ያንን ቤተክርስቲያን ውስጥ ብቻ እንዲቀመጥ አድርገው የቅዱሳን መጽሐፋትና የገድላት ሌሎች ከክርስትና ጋር ተያይዞ እና ደግሞ ከመሪዎች ጋር ተያይዞ ያሉ ነገሮች ብቻ የሚጻፉበት አድርገው ስኪልድ የሆኑ ሰዎች ናቸው ያን ሁሉም ሰው አይጽፍበትም ደግሞ የሚገርመው ሁሉም ሰው አይጽፍበትም ተደርጎ ተቀመጠ ከዛ አማርኛ የሚባለው ቋንቋ ሁሉንም የግዛት ውስጥ ያሉ ሰዎች በአማርኛ ማውራት አለባቸው የሚል ፕሮጀክት ቀርጸው ማለት ነው ሊንጓ ፍራንካ ልክ እንደ ፍሬንች ልክ እንደ እንግሊዝኛ ልክ እንደ ሌሎች ሀገር ይሄ ወራሪዎች የሚወሩትንና የኮንከር የሚያደርጉትን ማህበረሰብ እንዲናገሩላቸው የሚፈልጉትን ቋንቋ አድርገው አማርኛ ተፈጠረ ብዙ ማህበረሰብ ምንም ሳይጠቅመው መዋለ ንዋዩን አፈሰሰ እንደ ሀገር ማለት ነው ታክሱ ምንም የተሰበሰበ ልጆቹ የአፍ መፍቻ ቋንቋቸውን እየተው አማርኛ ቋንቋ እንዲማሩ የተደረገ ማለት ነው ኦኬ ያ ኦሬዲ የታሪክ አካል ሆኖ ዛሬ ላይ አማርኛ ቋንቋ በመላው ኢትዮጵያ ውስጥ በአብዛኛው ይወራል ግዕዝም በዛው መንገድ እንዲመጣ የሚፈልጉ ሰዎች አሉ this is literally ridiculous ማንም ሰው አይቀበለውም የመጀመሪያው ሁለተኛ ግዕዝ በአሁን ሰዓት ከዓለም ማህበረሰብ ጋር ያገናኘን አይችልም ግዕዝ አሁን ላይ ባሉ ኤልኤልኤም የቋንቋ ላንጉዌጆች እንትኖች ማለት ነው በእነሱ ውስጥ ቦታ የለውም የአርቲፊሻል ኢንቴሊጀንስ ኮድ ውስጥ ግዕዝ የሚጠቅመው ነገር የለም ስለዚህ ለምንድን ልጆችን የማስተምረው ካላችሁ ክርስቲያኖች ካላችሁ ግቡ ያው ዛሬ ግዕዝ ቋንቋ ነው የምናወራው ኢየሱስ ምናምን ያው ሌላ ግን ንጽጽር ነው ቤቱ እዚህ ያላችሁ አዳዲስ ሰዎች ካላችሁ ንጽጽር ኢየሱስ አምላክ ነው አይደለም ሃይማኖታዊ ንጽጽር ነው እንትምንለው ግን ለዛሬ ግዕዝ ርዕስ ስለሆነ ነው እዚህ ጉዳይ ላይ ያወራን ያለ ነው ቴሌግራም ያልገባችሁ ጆይን በሉ እዚህ ላይ እንትኑ አለላችሁ ከላይ ያለውን እንትን ማድረግ ትችላላችሁ ቀጥታ ምንም ስፔስ ሳታደርጉ ኮሰር ቴሌግራም ላይ ጆይን ቴሌግራም ቻናል ጆይን ማድረግ ትችላላችሁ ያልገባችሁ ጆይን በሉ ቴሌግራም ወይም ደግሞ ቲክቶክ ባዮ ላይ ቀጥታ ቲክቶክ ፕሮፋይሉ እንደተጫናችሁ ከስር ዝቅ ብላችሁ እዚህ ጋር ቴሌግራም ቻናል ሊንክ አለ ይሄን እንደተጫናችሁት በደንብ እየተጫናችሁት ተጫኑታል ኦፕን የሚላለ ወደ ውስጥ እንትን ካላችሁ ወደ ቴሌግራም ቀጥታ ያደርሳችኋል ይሄን በመጫን ማለት ነው ባዮ ላይ ቀጥታ ቲክቶክን ተጫናችሁ ከስር እዚህ ጋር አለ ወይም ደግሞ እዚህ ላይ የተጻፈው ሊንክ አለላችሁ @ፌዘትሩዝ 22 የሚለው አለ ይሄኛውን ቀጥታ ራሱን ጽፋችሁ ሄዳችሁም ቴሌግራም ላይ ሰርች ታርጉ ታገኛላችሁ እንዲሁም ደግሞ ተጨናችሁ ጆይን ማድረግ ትችላላችሁ ግቡ ያልገባችሁ ግቡ ቴሌግራም ቻናል አዳዲስ መረጃዎችን ምናምን የተለያዩ ንጽራዊ ነገሮችን ታገኛላችሁ እነዚህን ታገኛላችሁ ያልገባ ሰው ይግባ ሁላችሁም ቴሌግራም ቻናል ጆይን በሉ እዚህ ጋር ያለውን
ወይም እዚህ ጋር ያለውን ስክሪንሾት አድርጉ። ከዛ ይሄኛውን ሊንክ ሄዳችሁ ሰርች ብታደርጉ ታገኛላችሁ። ወይም ደግሞ ባዮ ላይ መግባት ትችላላችሁ። ክርስቲያኖች ካላችሁ ግቡ። ዛሬ ኢየሱስ አምላክ ነው አይደለም ብለን አንጠይቃችሁ። ዛሬ ኢየሱስ አምላክ ነው ሳይሆን ግዕዝ የሚለው ላይ የምናወራው ዛሬ። ቴሌግራም ያላላችሁ እንትን በሉ። እሺ መሐመድ መጣ ኮይስ አቡሳላ ነው ያለው። ኦኬ አይ አንድ ነገር ሰዎች የሚማሩበት ዋነኛ ፐርፐስ ከራሳቸው እና ሳይስት አቡሳላ ይሰማል? አይሰማም? የኔ ድምጽ ይሰማል? የኔ ይሰማል? በቃ እኔ መግሪብ እንትን ነበር። አንተ በቃ አንተም ቀጥልሽ። አስፋይ እኔ ሰግቼ መጥቻለሁ። አስፋይ አይ ቲንክ እሺ አንዴ ላሳያችሁ። አይ ቲንክ ይታያል አይደለም? አሁን ግዕዝ ዋነኛ ዓላማው ምንድነው ስንል እንዲህ ይላል መግቢያው ላይ ልሳን ግዕዝ ላይ አንደኛ ክፍል ላይ ሀገራችን ኦኬ እሺ ሀገራችን ኢትዮጵያ ይላል የብዙሃን ቋንቋዎች ባለቤት ስትሆን የግዕዝ ቋንቋ ከቀደም ቋንቋዎች ውስጥ በግንባር ቀደምትነት ይጠቀሳል። የግዕዝ ቋንቋ የኢትዮጵያ ብሔራዊ ቋንቋ ሆኖ ለረጅም ዘመናት ያገለገለ ሲሆን ለሀገራችን የሥነ ጽሑፍ እድገት ትልቅ አስተዋጽኦ አበርክቷል። በመሆኑ አያሌ ቅዱስ መጽሐፍ፣ የጥበብ መጽሐፍ፣ የታሪክ መዛግብት እንዲሁም ጥንታውያን ቅኔ የተጻፈበት በግዕዝ ቋንቋ በመሆኑ ቤተ ክርስቲያን ሀገራችን ኢትዮጵያ እንዲሁም የአባቶች የጥንት ጥበባቶችን ለመረዳት የግዕዝ ቋንቋ ማወቅ አማራጭ የሌለው መፍትሄ ነው ይላል። አሁን የግዕዝ ቋንቋ ሰዎች የሚማሩበት ዋነኛ ዓላማ ምንድነው ስንል የቅዱሳን ታሪክን ለማወቅ ነው። ለምሳሌ የሥነ ጽሑፍና የግዕዝ ቋንቋ የኢትዮጵያ ቋንቋ ለረጅም ዓመታት አያሌ ቅዱሳን መጽሐፍ የሚባሉ ለምሳሌ ገላት፣ ድርሳናት ምናምን ነው። እነዚህ ነገራቶች ለሙስሊሞች ምን ይጠቅማል ነው አሁን ዋነኛው። ከዛስ አባቶች ልጆቻቸው በመንፈሳዊ እውቀትና ስነ ምግባር በማነጽ ለቤተ ክርስቲያንና ለሀገሪቱ ተተኪ ትውልድ እያፈሩ ይገኛሉ ምናምን ነገር ይላል። ለቤተ ክርስቲያኒቱ ነው የሚጠቅመው ግዕዝ ማለት ነው እንጂ ለሙስሊሙ አይጠቅምም። ለሙስሊም ቅድም መሐመድ ቢሉ እንደተናገረው አንድ እኔ ግዕዝ ብማር ምን ይጠቅመኛል? ምንም የምጠቀምበት ነገር እኮ የለም። ምናልባት እነዚህና መሰል መጽሐፎች ላውቅ እችላለሁ። ለምሳሌ እነዚህ መጽሐፎችን ልረዳበት እችላለሁ። እነዚህ መጽሐፎች ልረዳ እችላለሁ በግዕዝ የተጻፉ። አሁን እነዚህ መጽሐፎች በግዕዝ ስለሆኑ እነዚህ መጽሐፎችን አውቃለሁ። ከዛ ውጭ እነዚህ መጽሐፎች ሳነብ ደግሞ እኔ ምንድነው የምማረው ነው። ለምሳሌ መስተፋቅር ምናምን ለግርማ ሞገስ ዘበደ በል ይለኛል። እኔ ዘበደ ብዬ ላድር ነው ግዕዝ መማረው ወይስ እኔ ታሪክ ይላቅ ነው? መስተፋቅር ላሳያችሁ። ለምሳሌ መስተፋቅር ተብሎ እንዲህ አይነት በግዕዝ ተጽፎ እናገኛለን። እነዚህ ነገራቶችን ልማር ነው ወይ? አሁን ግዕዝ ማቀው እነዚህ ነገራቶችን አውቄ ልናገር ነው ወይ? ወይስ ፐርፐዙ ምንድነው ነው? እኔ የማይገባኝ ነገር ያ ነው። እየቀለድኩ እንዳይመስላችሁ። አሁን ገጽ 21 ላይ ላሳያችሁ። ገጽ 21 ላይ እንዲህ በማለት ይናገራል። 21 ይመስለኛል። ያ መስተፋቅር ይታያችኋል። ለመስተፋቅር እዚህ ጋር መስተፋቅር ይላል። ከዛ ዘበደ በኮሬድ ምናምን ጸጸ ወወ ፓፓ ምናምን ነገር ይላል። አሁን አንድ መወዳትን ሴት ጋር ሄጂ እኔ ዘበደ ማለት ነው ያለብኝ በግዕዝ ወይስ እንዴት ነው? እኔ አይገባኝም። ታሪኬ ከሌለ ስለ እስልምና ታሪክ በግዕዝ ተጽፎ ከሆነ ያስረዱን። ኢቭን እኮ ታምረ ማርያም የተጻፈው በአረብኛ ነው። ሁላችንም የምናውቀው አንድ እውነት አለ። የተጻፈው በምንድን ነው? በአረብኛ ነው። ወደ ግዕዝ ተተርጉሟል። የተለያዩ የአባ ማናቸው አባ ጊዮርጊስ ዘጋስጫ ነው ምናምን የሚባሉት መጽሐፈ ሚስጥር ምናምን እነዚህ ከአረብኛ ወደ ግዕዝ ነው የተተረጎሙት። ይሄ የታወቀ ነገር ነው እና ዛሬ ላይ መጥተው ደግሞ ይህን ነገር በግድ ተማር ከዛ ደግሞ ይሄ አቡነ በሰማያት እንዲሉ ማለት ነው ተማሪዎች በግልጽ እንዲህ እያስደረጉ ማለት ነው። አሁን ለምሳሌ ቪዲዮ ላሳያችሁ።
ተመልከቱ እንግዲህ አቡነ በሰማያት እያሉ ማለት ነው። አቡነ በሰማያት እያለ ሰው እንዴት ነው ግዕዝ ተማር የምትለው? ይህን ነገር እያየህ ማለት ነው። ማለት አንዳንዴ ኦርቶዶክስ ስለሆናችሁ አይደለም ከሆኑ ሰው የሆነ ራሳችሁ ከሁሉም ነገር ኢግኖር አድርጋችሁ ለአንድ ሰከንድ ጥሩ ህሊና ካላችሁ በህሊናችሁ አስቡ ለማለት ያክል ነው። ቢላል ሀሳብ ካለ ጨምር፣ እንዲሁም ክርስቲያኖች ካላችሁ አስገቡ። ሞዴሬተሮች ክርስቲያኖች ካሉ ቢሉ አለ እንደኛል አላማ ምንድነው? አሁን በሰንበት ደረጃ ይሰጣል አይደለም ቢላል? የሰንበት ትምህርት ቤት ላይ ግዕዝ እንደ ዓለማዊ ትምህርት ይሰጣል እና ለምንድን ነው የሚሰጠው? የሰንበት ትምህርት ቤት ላይ ለምንድን ነው የሚሰጠው ስንል ሞር ቅዱሳን መጽሐፍ የሚሉትን የኦርቶዶክስ መጽሐፎችን ለማወቅ ነው አይደለም? ስለዚህ አንድ ሰው ደግሞ ዓለማዊ ትምህርት ላይ ግዕዝ ሲማር ጊዜ ምን ለማወቅ ነው? መጽሐፈ ሄኖክ ለማወቅ ነው። የሰንበት ትምህርት ቤት የግዕዝ ቋንቋ ትምህርት እንትን አለኝ፣ ዶክመንቱ አለኝ እና በትረ ማርያም አበባው የሚባል የግዕዝ ሊቅ በጎንደር ሀገረ ስብከት ይመስለኛል የሚያገለግል ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በማዕከላዊ ጎንደር ሀገረ ስብከት ለደብረ ኃይል ወደ ደብረ ጥበብ በዓታ ለማርያም ቤተክርስቲያን ሰንበት ትምህርት ቤት የተሰጠ በሚል የግዕዝ ቋንቋ ትምህርት አለ። በዚህ ቋንቋ ትምህርት ውስጥ የመጀመሪያው ምዕራፍ ፊደላት ነው። የግዕዝ ቋንቋ የራሱ የሆኑ የፊደላት አሉት። ከግዕዝ እስከ ሳብዕ የሚዘልቁ ግዕዝ የመጀመሪያው ማለት ነው። ሳብዕ ሰባተኛው ፊደል ማለት ነው። ሀግዕዝ፣ ሁካይብ፣ ሂሳሊስ፣ ሀራብዕ፣ ሄሃምስ፣ ሆሳድስ፣ ህሳድስ፣ ሆሳብ አይደለም። ሳብዕ ሰባት ነው። ግዕዝ ማለት በነገራችን ላይ የመጀመሪያ ማለት ነው። እነዛን ፊደላቶች 26ቱን ፊደላቶች ያስተምራል የመጀመሪያው ምዕራፍ ላይ። ከዛ ደግሞ ከግዕዝ ውጪ ተበድረው የገቡ እንትኖች አሉ፣ በተወሰኑ የገቡ ቃላቶች አሉ። እነሱንም እዛ ውስጥ ያሳያል። ከዛ ሞክሼ ፊደላት የሚባል አለ። እነሱም ፊደላቶች ሀሌታ ውሃ፣ ሐመር ውሃ፣ ብዙሃን ውሃ፣ እሳቱ ሰ፣ ንጉሱ ሰ፣ ጸለቱ ጸ። አሁን ጸ ሁለት አይነት ጸል አይደለም። አንኛው ጸ ጸሎቱ ጸ ነው። ጸለቱ ጸ የተባለበት ምክንያት ጸሎት ብለው ሲጽፍ አንድ ሰው ሁለተኛ ፀሐዩ ጸን ከተጠቀመ ትርጉም ለውጥ አለ ብሎ ያምናሉ በእነሱ ማለት ነው። በግዕዝ በቤተ ክርስቲያን አስተምሮ ማለት ነው። እቺ የምትመስለው አጻ አለች አይደለም፣ ፀሐዩ አጻ የምትባለው እሷን ተጠቅመህ ስጽፍና ያኛውን ጸጥ ተጠቅመህ ስጽፍ ልዩነት አለው። ይሄ ከምን ጋር የመጣ ነው? ከእምነት ጋር ተያይዞ ነው። በሊንጉስ በቋንቋ ደረጃ ግን ዝም ብለን አሁን እኔ በሁለቱም ነው የምጠቀሙ። ፀሐይ ብዬ ለመጻፍ ሁለቱንም እጠቀማለሁ፣ ችግር የለብኝም። በአማርኛ ስነ እንትን ውስጥ ስነ ጽሁፍ ውስጥ ማለት ነው። የሚገድብህ ነገር የለም። ይሄን በመጽሐፍ ትርጉም አሳትክ ብሎ ፐኒሽ የሚያደርግህ አካል የለም። ይሄን ያስተምራል። ከዛ በኋላ ሞክሼ ፊደላቶች አሉ። ከዛ ልሳነ ግዕዝ ንግግር፣ ንባብን ንግግር ላይ ብለው ንባብ ነው ያመጣው። እዚህ ጋር ተመልከት። ንግግር ብሎ ንባብ ነው ያመጣው። ንግግር ብሎ ማለት ንባብ ብቻ አይደለም። ቤዚካሊ ንባብ አለ። ሰላምታ በጠዋት ጽባህ፣ በጽባህ ማለት በጠዋት ማለት ነው። በጠዋት ላይ የሚደረግ ሰላምታ እፎ ህዳርከ፣ እንዴት አደርክ የሚል ያደገ ቋንቋ እያለኝ ሲጀምር እኔ እንዴት አደርክ አይደለም፣ አሰላሙ አለይኩም ነው። እንዴት አደርክ፣ እንዴት አመሸ ብዬ ማለት አይጠበቅብኝም። አሰላሙ አለይኩም የሚል የሚያምር የሚጣፍጥ ሰላምታ እያለኝ እንዴት አደርክ ማለት የሚባለውን ነገር እንደ አዲስ ለመማር መጋጋጥ አለብኝ ብዬ አላስብም። እፎ ሀደርከ፣ እፎ ሀደርኪ፣ እፎ ሀደርክሙ፣ እፎ ሀደርክን እያልክ ክን ክሞ ወክን እያልክ ማለት ነው። በግዕዝ ቋንቋ ማለት ነው። ስታወራ የምትኖርበት ምንም እንትን የለም። ይሄን ነው የሚያስተምሩት። ከዛ ቀጥሎ ቀን ላይ የሚባልበት ሰላምታ በቀን እፎ ወአልከ፣ እፎ ወአልኪ፣ እፎ ወአልክሙ፣ እፎ ወአልክን እያልክ ማለት ነው። ከዛ በምሽት ይሄን ወደ ኋላ ጥንታዊ ጋርዮሽ ማለት ነው። የሰው ልጆች ብዙ አይነት የሰላምታ አይነት አላቸው በአሁን ሰዓት ብዙ አይነት ማለት ነው። ወደ ኋላ መመለስ አይጠበቅብኝም። በጋ አልፎ ክረምት ሲመጣ፣ በጋው አልፎ ክረምት ሲመጣ
ስለሚባሉት አባባሎች እፎ ሀገይከ እፎ ሀገይኪ እንደዚህ ነገሮች። ከዛ ቀጥሎ የቃላት ጥናት የሚል አለ። አስማተ ዘመድ ይባላል። የቃላት ጥናት አስማተ ዘመድ አንደኛ አብ አባት ማለት ነው። እናት ነው። ሄው ወንድ አያት ነው። ሄውት ሴት አያት ነው። ወለት ሴት ልጅ ነው። ወልድ ወንድ ልጅ ነው። እኹ ወንድም፣ እህት እህት፣ እንዲህ እያለ ያስተምራል። ምዕራፍ 2 ላይ ስትሄድ አሃዝ ነው የሚሄዱት። አሃዞች ማለት ቁጥሮች ማለት ነው። ከአንድ ጀምሮ ያሉትን ያስተምራል። ከዛ ቀጥሎ ምዕራፍ 3 ላይ ስትሄድ በዚህ ላይ ብዙ ነገሮች አሉ። እንዴት አድርገህ ዓመታቶችን እንዴት እንደምትጽፍ፣ ረጃጅም ቁጥሮችን እንዴት እንደምትጽፍ ሁሉ። የቃላት ጥናት ደግሞ አለ። ስመ እንስሳት እንደ አዲስ ማለት ስመ እንስሳት ጥናት ብሎ አስቀምጠዋል። ይሄ ሰንበት ትምህርት ላይ ያለ ነው። ስመ እጽዋት እያለ ይሄዳል። ከዛ ቀጥሎ ንግግር ንባብ ላይ መኑ ሰምከ፣ ስምህ ማን ነው? መስሙክ ከአረብኛ ጋር ይመሳሰላል። መኑ ስምኪ፣ ስምሽ ማን ነው? እንዲህ አይነት ነገሮችን ያስተምራሉ። ከዛ በኋላ ቀጥላ የሚሄደው ምንድን ነው? ስርዓተ ንባብ አብሎ ያስቀምጣሉ። ስርዓተ ንባብ በዚህ ላይ ይሄዳል። ወዳቂ ንባብ አለ፣ ተነሽ ንባብ አለ፣ ተጣይ ንባብ አለ። እነዚህ ነገሮች ማለት ነው። የቤት እቃዎች፣ የምናምን እቃዎች ምናምን። ከዛ የፊደላት ተጽዕኖ በስርዓተ ነጥብ ላይ ምንድን ያለው የሚለውን ነገር ያሳያል። ይሄ እንግዲህ የሰንበት ትምህርት ቤቱ ነው። ይሄን በተመለከተ በሰንበት ትምህርት ቤት ውስጥ እንዲያዙት መቀጠል ይችላሉ። ምን ያስፈልግ? ይሄን ሁሉ የሚያስተምሩበት ምክንያት ምንድን ነው? መጽሐፍ ቅዱስን፣ ሌሎች ልሳናቶችን፣ ድርሳናቶችን እንዲያነቡ እንዲችሉ ነው። ምዕራፍ 4 ላይ ስትሄድ መራህያን ብሎ የሚያስቀምጠው አለ። ውእቱ፣ ውእቶሙ፣ እሙንቱ፣ ይእቲ፣ ውእቶ እንደዚህ ያሉ ርቢዎች ማለት ነው። እንደው የመጀመሪያው ላይ ብንሄድ የፊደሉ ላይ ስንሄድ ናልኝ አቦ ቻፕተር 1 ላይ ናልኝ። እዛ የመጀመሪያው የልሳነ ግዕዝ የ2016 እንትን ነው ትምህርት ልሳነ ግዕዝ ይላል ዶኩመንቱ። 121 ፔጅ ነው። በዚሁ በትረ ማርያም አበባ ያዘጋጀው ነው። ይመጣል ፊደላቶች ጋር ማለት ነው። ሀ ብሂል ህልወቱ ለአብ እምቅድመ ዓለም፣ ህልወቱ ለአብ እምቅድመ ዓለም። አንድን የሙስሊም ልጅ ህልወቱ ለአብ እምቅድመ ዓለም ብለህ ስታስተምረው ምን እንደሆነ ልተረጉምለት ይገባል። ስተረጉምለት ምንድን ነው? የአብ መኖር ከዓለም በፊት ነው ማለት ነው ብለህ ተረጎምክለት። አብ የሚባል ነገር እኛ አናውቅም። እኛ አብ የሚባል አባት ነው ወይስ እነሱ የክርስትና አስተምሮና አብ ወልድ መንፈስ ቅዱስ የሚለውን ጉዳይ ነው? ምን አገባን እኛ? በዚህ ልክ ልጆቻችን የሚማሩት ለብሂል ኪያሁ ተወከሉ፣ በእርሱ በእግዚአብሔር ታመኑ። ተወክል አላህ ነው እኛ የምናውቀው። እግዚአብሔር የሚባል ነገር የተሰወሱም አይደለም የአላህ ሱብሓነሁ ወተዓላ። ከዛ ሂ ብህል አስተይወ ብሂአ ምን ማለት ነው? አይሁድ ጌታን ሆምጣጤ አጠጡት ማለት ነው። ልክ የኮምፓራቲቭ ዳዋ ላይ ታስታውሳላችሁ አይደለ? ቬነጋር ነው ወይስ ምንድን ነው እያልን የምንልበት አራቱ ጸሐፍቶች የማይስማሙበት ነገር ማለት ነው። ሆምጣጤ ማንን አጠጡት? አይሁዶች ኢየሱስን ማለት ነው። ጌታ የሚሉት ኢየሱስን ነው። እዚህ ላይ ሄ ብህል ሀ ብህል ይሄ ዋንጫው ሀ ማለት ነው። ሀ ብሂል ሃሌሉያ ማለት ነው ይልሃል። ምን አገባን እኛ ስለ ሃሌሉያ? ሄ ቀለበት ያላት ሄ ብሂል በኩሌ ሄ ሃሎ ውሸት ነው እያለ ነው። ከፈተልኝ ላርጅ አድርገኝማ። እነዚህ ሰዎች እኮ ሁሉ ነገር እኮ አያምኑም እኮ። ሞዴሬተሮች እንትን በሉት በትልቁ አድርጉት። አባት ምናምን የሚለው ከፈልክ እኔ ከፍተላለሁ ቢሉ ይሄ መጽሐፍ ታያል እዚህ ጋር 2016 ልሳነ ግዕዝ ይሄ ይታያል። የፋሲለደስ እንትን ነው የላሊበላ ውቅር አብያተ ክርስቲያን ማለት ነው። መምህሩ በትረ ማርያም አበባው ነው። እሺ
ይሄ ትምህርተ ልሳነ ግዕዝ ነው። አሁን ሳነብልህ የነበረው እዚህ ጋር ነው። ሀ ብሂል ሀለወቱ ለአብ እምቅድመ ዓለም፣ የአብ መኖር ከዓለም በፊት ነው። ሂ ብሂል አስተይኦ ብሂአ፣ አይሁድ ጌታን ሆምጣጤ ያጠጡት ማለት ነው። ሀ ብሂል ሃሌሉያ ቅድመ ዓለም የነበረ ይሄንን ይታያል። ይሄንን ነው እያየን ያለ ነው። ስለዚህ ይሄንን ውሸት ይልሃል ምናምን በቃ እነሱ ስለማያውቁት ሁሉም ሰው እንትን ያለ ነው የሚመስላቸው። ስለዚህ ይሄንን ለሁሉም የማህበረሰብ ልጆች የማስተማር መብት የላችሁም። ዳቦ ይዛችሁ ብትመጡ ራሱ ደብተራና ዲያቆን ዳቦ ይዞ ቢመጣ ራሱ አንቀበልም። መተተኞች ብር የምታወራው ስልጤ ዞን ላይ ያደረጋችሁት ነገር አናውቅም እንዴ? እንደዚህ እንድናወራችሁ ነው የምትፈልጉት? አይመለከተንም። ግዕዝ የሊተርጂ ቋንቋነቱን ከተፈለገ አብዱል ከሪም አዲስ አበባ ዩኒቨርሲቲ ገብቶ መማር ይችላል። አቡ ሳላ አዲስ አበባ ዩኒቨርሲቲ ገንዘቡ ከፍሎ መማር ይችላል። በከፍተኛ ደረጃ ማለት ነው። ለምርምርና ለምርምር በምንፈልግበት መልኩ ሲጀመር ቢሉ ቆይ ግዕዝ ማለት ነው ቋንቋ ነው ብለው ካመኑ ለምንድን ነው ኦርቶዶክሳውያን አሁን ላይ ልጅቷ በተናገረችው ነገር ያዙ ይልቀቁኝ የሚሉት? ቋንቋ ከሆነ እነሱ ማይመለከታቸው ጀስት ሁሉን ሰው የሚናገርበት ከሆነ ለምን በዚህ ልክ ያቺ ገና ጨቅላ ልጅ በዚህ ልክ መናገር ያስፈለጋቸው? ከቄስ እስከ ዲያቆን፣ ከትንሽ እስከ ትልቅ፣ ከሴት እስከ ወንድ ለምን? እነዚህ እኮ ይሄ የተለመደ ባህሪያቸው እኮ ነው። ከአንቀልባ ላይ አንውረድ እኮ የሚሉ ናቸው። ታውቃለህ፣ ኢትዮጵያ ተሸክማን መዞር አለበች ነው። በሄደችበት ቦታ ኢትዮጵያ ስሟ በተነሳበት ቦታ እኛ መሸከም አለበት ነው የሚባል ነገር የለም። ኢትዮጵያ ሁሉንም ብሔር ብሔረሰቦች፣ ሁሉንም ቋንቋዎች፣ ሁሉንም ማንነቶች ነው ተሸክማ የምትዞረው። ለሁሉም እናት ነች። ለማንም ሚስት አይደለችም። ለሁሉም እናት ነች። ስለዚህ ግዕዝ የኦርቶዶክስ ቋንቋ ነው። የኦርቶዶክስ የሊተርጂ ቋንቋ ነው። ኦርቶዶክስ ቤተክርስቲያን በተቋሞቿ ውስጥ የኦርቶዶክስ ልጆችን የማስተማር መብቷ የተጠበቀ ነው። ኢቭን ራሱ የኦርቶዶክስ እምነት ተከታይ የሆኑ ሰዎች ልጆች ግዕዝ መማር የለባቸውም ብለው ቢሉ እናንተ መናፍቃን ሊባሉ አይገባም። መብታቸው ነው። ልታስገድዳቸው አችልም። ትላንትና በኦሮምኛ ቋንቋ እንጸልይ መጽሐፍ ቅዱስን እንማር ብሎ ሲሉ ምን ሲሉ ነበረ? እነዚህ ሰዎች እኮ ምንድነው አይነጋ መስሏት ቋቱ ላይ ተጸዳዳች ይባላል። ስትሬት ፎርዋርድ መጠቀም ስላልፈለኩ ነው። የሚነጋ አይመስላቸውም። እነሱ የሚያመጡት ፖለቲካል ኮንስፓይረሲ መልሶ ራሳቸውን እንደሚጠልፋቸው አያውቁም። ትላንትና እኛ ምንም አልተናገርም። ታስታውሳለህ? ቤተክርስቲያን ተሰደደች ምናምን ብለው ጥቁር ሲለብሱ በነበረበት ሰዓት ለምን ነበረ? የኦሮሞ ማህበረሰብ ኦርቶዶክሱ የሆነው የኦሮሞ ማህበረሰብ በኦሮምኛ ቋንቋ መጸለይና መማር አለብን እምነታችን ብሎ ስለጠየቀ እንዴት ተብሎ ሀገር እስከ አሜሪካ ድረስ እዚህ አትላንታ ድረስ ያዙ ሊቀቁ ሲባል ነበረ። ምን ስለተባለ? ኦሮምኛ ቋንቋ እንዴት የቤተክርስቲያን ምናምን ማስተማሪያ ቋንቋ ተብሎ ይጠየቃል ምናምን። ምዕመኖች የጠየቁትን እኛ ሙስሊሞች አይደለም የጠየቅነው። ሙስሊም ስለ ራሱ ተቋም ነው የሚገባው የሚመለከተው። የዛን ሰዓት አንድም ቀን መተን እኛ አልተናገርንም በዛ ጉዳይ ላይ። ይሄ ጉዳይ ግን በአማራ ብሔራዊ ክልላዊ መንግስት ስር የሚኖሩ ህዝቦች ጉዳይ ነው። እዛ ውስጥ ሙስሊም አለ፣ ክርስቲያን አለ። በሁለቱም የእምነት ማዕቀፍ የሌሉ ሰዎች ይኖራሉ። ህገ ልቦና ለምሳሌ ቅማንቶች በህገ ልቦና የሚኖሩ አሉ። ከግዕዝ ቋንቋ ውጪ የአፍ መፍቻ ቋንቋ እንዲኖራቸው የሚፈልጉ ሰዎች አሉ። አማርኛ ተናጋሪው፣ አርጎብኛ ተናጋሪው፣ አገውኛ ተናጋሪው፣ ኦሮምኛ ተናጋሪው። ከዛ ውጪ ግዕዝን ዓላማው ፖለቲካል ሶሳይቲ ክሬት ማድረግ ነው። ይሄ የሰሜን የፖለቲካል ሶሳይቲ ማለት ነው። የኤርትራ ልሂቃኖች፣ የትግራይ ልሂቃኖችና አማራ ክልል ውስጥ ደግሞ የተደበቁ የመስቀል ስር ቁማርተኞች በጋራ የሚሰሩት ስራ ነው። ይሄ ደግሞ እኛ ላይ የሚጫን ጉዳይ አይደለም፣ መብታችሁ አይደለም ነው እያልናችሁ ያለ ነው። ይሄን ደግሞ በዋናነት እኛ የአማራ ክልል ተወልደን ያደግን ሙስሊሞች ራሱ እንበቃችኋለን ነው። ኢቭን ሌላው ሙስሊም ማህበረሰብ በዚህ ጉዳይ ላይ ራሱ አልገባም። እዚህ ጋር አሁን እኛ የኮምፓራቲቭ ዳዋ ላይ ያለን ሰዎች ስለሆኑ ነው እንጂ እና አብዱል ከሪም ምናምን እያወሩ ያሉት አሁን ላይ እየተቃወመ ያለው በክልሉ ውስጥ ያሉት የሙስሊም ተቋማቶች በሙሉ ተቃውመዋል። ሌሎችም ማህበረሰቦች በቃ ይሄ መብታችን ነው፣ ህገ መንግስታዊ መብታችን ስለሆነ ማለት ነው። ይሄንን ስንቃወም የኦርቶዶክስ ጠላት፣ የአማራ ጠላት፣ የምናምን ጠላት የምትል ከሆነ አርጋው በራሱን ታውቁታላችሁ።
በቃ እሱን ተከተሉት። አይመለከተንም፣ እኛ አይመለከተንም። ግዕዝ የሞተ ቋንቋ ነው። በስነ ጽሁፍ ላይ ብቻ ነው የሚያገለግለው። ያም ደግሞ የኦርቶዶክስ የሚስጢርና የቅዱሳን መጽሐፍት እና የታሪኮች ፕሪዘርቭ የሚደረግበት ቋንቋ ነው። ልክ እንደ ላቲን፣ ልክ እንደ ኮይኔ ግሪክ፣ ልክ እንደ ክላሲካል ሂብሪው፣ ልክ እንደ ክላሲካል አረቢክ። ይሄ እንዲና ማድረግ የለባቸው ነው ይላል። ጠብቂ፣ ሲጨርስ ታወሪያለሽ። ሰላም ጋጃለሽ ልጨርስ። ስለዚህ ይሄንን አንደርስታንድ ማድረግ አለባችሁ። ይሄንን ስንናገር የኦርቶዶክስ ጥላቻ የኦርቶዶክስ ውዴታ ጋር አይገናኝም፣ አይመለከተንም። እኛ ኦርቶዶክስን የመውደድ የመጥላት ሰዎችን ለማስደሰት ወይም ደግሞ ሰዎችን እንዲወዱን አይደለም። ኦርቶዶክስ እምነት ነው። በእኛ እምነት ኦርቶዶክስ ኩፍር ነው፣ ክህደት ነው። ስለዚህ አንድን ሰው ከነ ክህደቱ አንወድም። ሰው በመሆኑ ግን ሰው ነው፣ ችግር የለብንም። ሊዝ መታለች እዚህ ቤት፣ ሰውነቷን አክብረን ከኛ ጋር ታወራለች። የጋራ ነገር እያወራን ስለሆነ ማለት ነው። ነገር ግን እሷን ለማስደሰት ሪያሊቲውን ዲናይ አላረግም ነው እያልኩ ያለሁት። እሷም እኔን ለማስደሰት ሪያሊቲውን ዲናይ ማድረግ አለባት ብዬ አላምንም። ቋንቋ ነው ወይስ ቋንቋ አይደለም? ቋንቋ የሚባሉትን ክራይቴሪያዎች ያሟላል አያሟላም? ለዛ መስዋዕትነት መከፈል አለበት የለበትም? that is the only thing ልናወራበት የሚገባው። ያን ደግሞ የሊተርጂውን ቋንቋ በተመለከተ ህፃናቶች መማር አይጠበቅባቸውም። የምርምር ስራ የሚሰሩ ሰዎች ናቸው። ሁሉም የኢትዮጵያ ህፃናቶች የታሪክ ተመራማሪ አይሆኑም ሲጀመር ማለት ነው። ሁሉም የኢትዮጵያ ህፃናቶች የሆነን ሰብጀክት ማተር ሊቅ መሆን አይጠበቅባቸውም ለማለት ያክል ነው። እኔ ከዚህ በላይ አልቆይም። አብዱልከሪም ጀዛከላሁ ኸይር ጀዛ። ወይ ካረ ሰፋ ያለ ነገር ነው። ጀዛከላሁ በጣም ሰፋ ያደረገን የነገርከን ሰፋ ያለ ሪፍሌክሽን ያየ ነው። ምናልባት ሊዚና ሀሳብ እንስማ። ሊዚ ይሰማሻል? አዎ ይሰማኛል። ሰላም እንዴት ነሽ? ሰላም ነው? ይሰማል። ይመስገን። እሺ ጠይቃችሁ እሺ ጠይቂ። ግዕዝ የቋንቋ ክራይቴሪያ ያሟላም ብሏል። እሺ እንዴት ነው የማያሟላው? ኦኬ ይሄኛው ፖይንት ቆይ መጀመሪያ ላይ መጀመሪያ ላይ ሊዚ አሁን ርዕሳችን ላይ ቆይ ፎከስ እናድርግ አንዴ። ሊዚ የግዕዝ ቋንቋ የሚባለው ግዕዝ ቋንቋ አይተሻል፣ መሀል ላይ ስለገባች ነው። ግዕዝ ቋንቋ የሚባለውን ነገር ለምንድን ነው ህፃናት መማር ያለባቸው? ማለትም አንድ ሰው ግዕዝ ቋንቋ ቢማር ምን ይጠቅመዋል? ለምሳሌ በዚህ ሰዓት ከረንትሊ ምን ያደርጋል? እሱ ነገር እሺ ግዕዝ ቋንቋን አሁን እኮ እናንተ ከቋንቋነት ዲና እያደረጋችሁት ስለሆነ አያሟላም ስላላ እንዴት ያሟላበትን ክራይቴሪያ ብናወራ ቋንቋ የሚያደርገው ምንድን ነው? ተነሳውልሽ አሟላ ብለን እነሳ ምንም የሚፈጥረው ልጅ ለምንድን ነው ሰዎች ቅድም እኮ እንደስ እንዲላት ሊዝ እንዲልል አልችልም ብላ የምታምነውን ንገር። ያሟላም ርዕሱ እንዳይቀየርብን ነው። ተዋት ሊዝ ያው ምንም ያሟላን አያሟላም ኢትስ ዲፈረንት ሌላ እንትን ነው። አሁን ግዕዝ ቋንቋ አሟላ ብለን ብንነሳ ይኸውልሽ ሊዝ ግዕዝ ቋንቋ አሟላን ብለን ብንነሳ አሁን ፖይንታችን ምንም አሁን አንቺ ግዕዝ ቋንቋ እንደ ቋንቋ እንደሚያሟላ እዚህ ጋር አስረድተሽ ብትወጪ ርዕሱ ምንም ነው የማይፈጥረው። እኛ ፖይንታችን አሁን ክራይቴሪያችሁን ባውቀው ለማውራት እኮ ይጠቅመኛል። ይኸውልህ ይሄ ለታወሪ ነው የገባሽው። ቅድም ሪኩዌስት ላክሽው ለዚህ ነው ግዕዝ ቋንቋ መሆኑን ታሳጅን የገባሽው እንዳትወርደኝ። እሺ ችግር የለም። እሺ አብዱልከሪም ምን አረፍ ያወራው አይደለም ማውራት ጊዜ የለም። እኔ ቆይ ላስረዳት ቢላል አላስቀየረም ሳይሆን እኛ ይሄ ሁሉ ህዝብ የተሰባሰበው ማለት ነው። አሁን ፖይንታችን ግዕዝ ቋንቋ ምናልባት ምንም ምን እንጃ ጭራሽ እየሆነ ያለውን ነገር ምናልባት እየተፈጠረ ያለውን ማታቂ ከሆነ ላስረዳሽ አለቀ። አሁን እኛ ግዕዝ ቋንቋ በትምህርት ቤት ደረጃ ለምንድን ነው የሚሰጠው ነው ፖይንቱ። በቃ የመጀመሪያ ለምን የሚሰጠው አንድ ሰው ግዕዝን ተምሮ ከሌሎች ቋንቋዎች ምንድን እንትን ይሄ ዩኒክ ቦታ ተሰጥቶት ለምንድን ነው ሰዎች የሚማሩት? ምንድን ነው ጥቅሙ አንድ ሰው ቢማር? ለምንድን ነው በአማርኛ እየተማሩ ነበረው? አሁንስ ኦሮምኛ እየተማርን ያለው ለምንድን ነው? እንደ ቋንቋ እኮ ስላላያችሁ ከክራይቴሪያ ስለወጣችሁ እኮ ብዙ ተናጋሪ ስላለ ለመግባቢያ ቋንቋ ጥቅም አንዲ ለምሮ ተቋርጥኝ ነው እና የጥያቄሽን ጥያቄ ላብራራልሽ አንዴ ጠይቀሽ አይደለም let me give you the highlight። አሁን ግዕዝ ቋንቋ በተመለከተ ያለበትን ግዕዝ ምንድን ነው መጀመሪያ ሊንጉስቲካሊ የስነ ቋንቋ ምሁራኖች ግዕዝን በተመለከተ ከሞደርን ላንጉዌጆች ጋር ተያይዞ ለምሳሌ ከእንግሊዝኛ ከአረብኛ ከሰዋህሊ
ከኦሮምኛ ከአማርኛ ከሌሎችም አሁን ላይ ቪያብል የሆኑ ቫይታል በህይወት ያሉ ወይም ደግሞ ሰዎች ከቀን ከሚነጋገሯቸው ቋንቋ አንጻር የሚያስቀምጡበት ክራይቴሪያ አለ። እሱ የማያሟላው አንደኛ። አራተኛ በህይወት አሁን ላይ ህያው የሆነ የግዕዝ ማህበረሰብ ተብሎ ግዕዝ ቋንቋን የአፍ መፍቻው ቋንቋ አድርጎ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ሁኔታዎችን በዛ እያሰናሰለ ያለ ማህበረሰብ ኢትዮጵያ ውስጥ የለም። ስለዚህ ከዚህ አንጻር ግዕዝ የሚመደበው ከሞቱ ቋንቋዎች ነው። ከነማ ከላቲን፣ ከሳንስክሪት፣ ከሲሪያክ፣ ከኮይኔ ግሪክ። ኮይኔ ግሪክ ለምሳሌ አሁን ግሪክ የምትባል ሀገር ውስጥ ኮይኔ ግሪክ ሊተርጂ ቋንቋ ነው፣ ልክ እንደ ግዕዝ ማለት ነው። ስለዚህ አንድ ሰው መጥቶ ኮይኔ ግሪክ ኢዝ ኤ ዴድ ላንጉዌጅ ብሎ ቢናገር የግሪክ ተወላጅ የሆነ ሰው ያዙ ይልቀቁኝ አይልም፣ ያውቃል ምን ማለት እንደሆነ። ክላሲካል የሆነውን የግሪክ ቋንቋ ልክ አዲስ ኪዳን የተተረጎመበት የሆነውን የግሪክ ቋንቋ ማህበረሰቡ የሚያወራው የለም። ሃይ ፕሪስት ደረጃ የደረሱ የመጽሐፍ ቅዱስ ጥናት በክርስትና ሊትሬቸሮች ጥናት ውስጥ ያሉ ሰዎች በስፔሻላይዜሽን ደረጃ ተምረውት ነው። ልክ እኛ ሀገር ውስጥ አሉ እኮ አይደለም እንዴ? በሊትረርጂ ቋንቋነት ብዙ ሰዎች ሊጠራልሽ ይችላሉ። የታሪክ ተመራማሪዎች እነ ታደሰ ታምራት የመጀመሪያው የግዕዝ ሊቅ የሚባሉትን ሰው ሊጠራልሽ ይችላሉ። በዚህ መልኩ ነው። በማህበረሰብ ደረጃ በኢትዮጵያ ደረጃም የለም፣ በክልል ደረጃም የግዕዝ ቋንቋ የአፍ መፍቻው ቋንቋ የሆነ ማህበረሰብ የለም። አታመጭልኝም። ስለዚህ ይሄን አያሟላም ነው። ፍሮዝን ቮካብለሪ ነው ያለው፣ ሪስትሪክትድ ፋንክሽን ነው ያለው፣ በቤተክርስቲያን ብቻ የተወሰነ ነው። ኔቲቭ ስፒከር የለውም፣ ስኮላርሊ ብቻ ነው እንጂ ኮሚዩናል የሆነ አገልግሎት የለውም። ለጥናትና ምርምር ካልሆነ በስተቀር ለማህበረሰባዊ አገልግሎት ውሎ አያውቅም። ከ10ኛው መቶ ክፍለ ዘመን ኮመን ኤራ ከክርስቶስ ልደት ጀምሮ ማለት ነው እስካሁኗ ጊዜ ድረስ የሚጠቀምበት ሌላ ማህበረሰብ የለም። እሱ ኮምፔር የሚደረገው ከነ ላቲን ጋር ነው እንጂ ከነ እንግሊዝኛ፣ ከነ አረቢክ፣ ሰዋህሊ፣ አምሃሪክ እና ሌሎች ኦሮምኛ ጋር ራሱ ኦሮምኛ በሚሊዮን የሚቆጠሩ ፖለቲካዊ፣ ኢኮኖሚያዊ፣ ማህበረሰባዊ ማንኛውም ነገር በቀን ከቀን የሚጠቀሙበት ማህበረሰቦች አሉ። ስለዚህ ቋንቋው ህያው የሆነ ቋንቋ ነው። ኦሮምኛ፣ አማርኛ ህያው ቋንቋ ነው። አረብኛ ህያው ቋንቋ ነው። አፋርኛ ህያው ቋንቋ ነው። ስዋህልኛ ህያው ቋንቋ ነው። ቅማንትኛ ራሱ ህያው ቋንቋ ነው። ከግዕዝ አንጻር ሲታይ የቅማንት ማህበረሰብ አለ። በቅማንት አፉን የፈታ ልጅ የሚያሳድግ ማለት ነው። ከዚህ አንጻር ነው እንጂ ቋንቋነቱንማ ሁሉም ቋንቋዎች እኔ ቁርአን አንቀጽ ላመጣልሽ ይችላል፣ ሐዲስ ላመጣልሽ ይችላል። የቋንቋ ቫልዩ ምን እንደሆነ ስክሪፕቸራል የሆነ ዲቤትን ማድረግ እንችላለን። በክርስትናና በእስልምና ቋንቋ እንዴት ነው የሚታየው የሚለውን ማለት ነው። እና ይሄንን ብትወስጂ ጥሩ ነው። እንደ እንትን አይደለም፣ ከቋንቋ ጥላቻ ጋር እንዳታመጡት። እሺ አመሰግናለሁ። ከቋንቋ ጥላቻ ጋር እሺ፣ እኔ አልጠላውም ግዕዝን። እንደ ኢትዮጵያዊ ግን አንተ ዊሽ ያረክለት ነው እንዲሞት ነው ከንግግር ሳይ በጣም ዊሽ እንደውም ቢቻል ቢሰራበትና ቢቆይ አንድ ጥያቄ አለኝ። እሺ ቋንቋ ባይሆን አሁን አንተ በስርዓት ብዙ ነገር አውርተሃል፣ ግን እሺ ብዙ ነገር አውርተሃል፣ ግን ይሄን ያልኩት ደግሞ የራስሽን ሚስ አንደርስታንድ ሰዎች ላይ አታምጪ። ቢላ መሐመድ አይደለም ግዕዝ ቋንቋ እንዲሞት ያደረገው። የመጀመሪያው ማን ልንገርሽ ማን እንደሆነ? ግዕዝን ቤተክርስቲያን ውስጥ ደብቆት ያስቀመጠው ነገስታቶችና ቀሳውስቶች ናቸው። የኔ አያት ቅርባቶች አይደለም። ተማሩ እየተባለ ያለው እሺ፣ ደግሞ ላውራ። መስቀልሽን አውልቀሽ ነው የምትመጪው እኔ ጋር ስትማሪ። ቋንቋው መስቀል መሐመድ እባክህ ያለ እውቀት ነው የምታወሪዋ። ያለ እውቀት ዝም ብለሽ ነው መተሽ እያወራሽ ያለሽው። ባህር ዳር ዩኒቨርሲቲ አዳምጪ መጀመሪያ። ባህር ዳር ዩኒቨርሲቲ የአማርኛ ቋንቋ ዲፓርትመንት ራሱ ግዕዝ የሚባለው ቋንቋ የሞተ ቋንቋ መሆኑን ያስነብባል። ለምንድን ነው መተሽ እንዲሞት ትፈልጋለህ? እንዲሞት ያደረጉት ሰዎች ናቸው እንጂ መጠየቅ ያለባቸው፣ መሞቱን የሚናገሩ ሰዎች ናቸው መጠየቅ ያለባቸው። እሺ በቃ ችግር የለውም። ግን አንድ እንትን ልበል። ለምሳሌ አሁን እስልምና ቋንቋ እስልምና እምነቱን ራሱ ላይክ አረቢክ ምናምን በደንብ እንትን ትላላችሁ፣ በአረብኛ ታስቀራላችሁ ምናምን። እውነት ብታስቡት ራቅ አድርጋችሁ ብታስቡ በግዕዝ እምነታችሁን ብታስፋፉ አንፈልግም። ምን ያደርግልናል? ምን ይጠቅመናል?
እኮ ጥላቻ ነው። ይሄውልህ አይደለ በግዕዝ የሚናገር ማህበረሰብ አለ። አዳምጪኝ። በግዕዝ የሚናገር ማህበረሰብ ኖሮ አረብኛ ወደ ግዕዝ ተደርጉሞለት መረዳት አለበት ብለን የምናስበው ሰው አለ? የለንም። እሺ እሱን እሺ በቃ ችግር የለም ተው። አዳምጪኝ። አንድ ነገር ልንገራችሁ። አርጊውመንት ስትፈጥሩ አርጊውመንት ክሬት ስታደርጊ ቫሊድ አርጊውመንት ነው ይሄ። ዝም ብሎ ፋላሲ ክሬት አታደርጊ። አረብኛ የቁርአን ሊተርጂ ቋንቋ ነው። ኒውት አርጊ። ቆይ ኒውት አርጊ። በግዕዝ ማህበረሰብ ኖሮ ቁጥሩ አንድም ይሁን 100 ይሁን 200 ይሁን አፍ መፍቻ ቋንቋው ግዕዝ የሆነ ማህበረሰብ ኖሮ እስልምናን ለማስተማር እሱ ጋር ሲሄድ በአፍ መፍቻ ቋንቋ ያስረዳኝ ብሎ ካለ አረብኛውን ወደ ግዕዝ ቋንቋ ተረጉምለታለሁ። ከዛ ውጭ ግን የቁርአን ሊተርጂ ቋንቋ አረቢክ ነው። እኔና ኢትዮጵያ ስንቱ የዓለም ሙስሊም ነው አረብኛ ቋንቋ የሚያውቀው? የለም። አብዛኛው አረብ የራሱ የሆነ ሙስሊሙ ስንት ፐርሰንቱ ሙስሊም ነው አረብ የሚመስላችሁ እናንተ? 20% እኮ ነው። ሌላው የየራሱ ቋንቋ አለው። ቁርአንን በራሱ ቋንቋ ትርጉም ወስዶ ነው የሚማረው በአማርኛ እንዳለ ሁሉ። እንደውም እኛ ሀገር ውስጥ ችግሩ የነበረው ቁርአን እንኳን ራሱ ወደ አማርኛ የተተረጎመው ለፖለቲካ ፐርፐዝ ነው። ማህበረሰቡ እንዲያቅ ስለማይፈልግ ሪስትሪክት ተደርጎ ነበረ። አረብኛ ቋንቋን መማርም ማስተማርም መጠቀምም አይቻልም ነበረ። በቀዳማዊ ኃይለ ሥላሴ ዘመነ መንግስት ለአፍሪካ አንድነት ድርጅት ፖለቲካ ፐርፐዝ ሲባል ቁርአን ለመጀመሪያ ጊዜ በአማርኛ ተተረጎመ። እሺ እኔ አሁን እሱን ትጨርሱበታላችሁ። እኔ ማውራት ፈልጌ። ስለዚህ ማታውቂው ነገር አታውሪያ። በምታውቂው ነገር ላይ ብቻ ለምንድን ነው የማላውቀውም ማላወራው? ማታውቂው ነው የምታወሪው። አይ ሰማኝ። እሺ አንደኛ ለእኔ አይደለም የምታወሪው፣ ለኦዲየንስ ነው። 516 ሰው አለ ለኦዲየንስ ነው። እሺ ችግር የለውም። አንደኛ ግዕዝ ሊተርጂካል ቋንቋ የሆነው ለኛ ለኢትዮጵያውያን ብቻ ነው። እሺ ሌሎች ክርስቲያኖች ኦርቶዶክስ እንደ ኦርቶዶክስ ላውራ እባክህን በጌታ ለኦርቶዶክስ ብቻ ነው። አትዋሺ። ለኦርቶዶክስ ብቻ ነው። ለእኛ ኢትዮጵያውያኖች ስትይ እኔንም ነው ኢንክሉድ የሚያደርገው። አይ በቃ ችግር የለውም። እሺ ማም ኢትዮጵያውያን ችግር የለውም። እሺ እኔ እንደ ኦርቶዶክስ አውራ ኦሪየንታል ኦርቶዶክስ የሚባሉ አሉ። ሊተርጂካል ቋንቋችን የሆነው ለኛ ለኢትዮጵያ ለኤርትራ ቢሆን ነው። እሺ የሶሪያ ያለ የኢንዲያ ኦርቶዶክሶች አሉ። የራሳቸው ሊተርጂካል ቋንቋ አላቸው። ያ ከኢትዮጵያ ውጭ ያሉት ይጠቀሙታል አሉ ብለናል። አይ ኤርትራም አለ። ችግር የለውም ብለናል ወይ ነው። አሁን ይሄን ስታመጪ ይሄንን አርጊውመንት ችግር የለውም። አትማሩ አለመማር ይኸውልህ በዚህ ኢስተርን ኦርቶዶክሶች ይድናሉ ሊዚ ለምን እንደዚህ አናረጋት ነው? አሁን አንድ ሆነች ታውቃለህ። የሌለኮ ነው የምታመጣው እኮ አርጊውመንት ለእንትን ሲባል ለእስልምና ያው አሁን አንተን አርጊውመንት ለመጣል ሲባል ከማትስማማው ሰው ጋር ራሱ ትስማማለች። ትስማሚያለሽ? እንትን ይሄ ኦርቶዶክስ ናቸው ብለሽ እንትን ይድናሉ ብለሽ ታምኛለሽ? ኢስተርን ኦርቶዶክሶች እና ማለት ኢስተርን ኦርቶዶክሶች ኢስተርን አላልኩም። አልሰማኸኝም? ስለ ኦሪየንታል ነው ያወራሁት እኮ ኢስተርኖች ነው ማይድኑት። አንቺ ኦሪየንታል ነሽ? አይ እዚህ ጋር አታስገባኝ። ለምንድን ነው ማይድኑት? ይሄ ንጽጽር ቤት ነው። አታስገባኝ። ሚዚ አንዴ ተረጋጊ። ሳታስቢ ማለት ነው። ንጽጽር ቤት ነው። አሁን ርዕሳችን ስለ ቋንቋ ነው። ድንገት ስለ የንጽጽር አሁን ይለውራደ እናንተ የፈለጋችሁትን ፖለቲካ መስራት ይችላልላችሁ። እባክህን አውራ እባክህ። አናቀሽም። አንዴ ተረጋጊ። ምንም ያልኩሽ አይደለም። አንዴ ብቻ ተረጋጊ ሊዚ፣ አንዴ ብቻ። አሁን እያልሽ አንቺ ምን አልሽ? አሁን የቤተ ክርስቲያን ነው የሚለውን ነገር ሲነሳ አይ ሌሎች እኮ ለምሳሌ ኦርቶዶክሶች አይጠቀሙት። እኛ ኦርቶዶክሱ ሪፈር ሲያደርግ ይሄኛው ነው ሪፈር ያደርገው። አይ አንድ ነን ብለሽ የምታምኚ ከሆነ ደግሞ አንድ እንዳልሆን ላሳይሽ ይችላል። አንቺ ኢስተርን ኦርቶዶክስ ነሽ ወይስ ኦሪየንታል ኦርቶዶክስ ነሽ? አይ ልዩነታችንን በደንብ ማቅሰው ነው። ኢስተርን እና ኦሪየንታል ኦርቶዶክስ ልዩነታችንን ማቅሰው ነው። አያሳስብም። የደህነት ጉዳይ አለ እንትን የሚለን ነው ነገረ ክርስቶስ ነው እንትን የሚለያየን እናውቃለን። አትጨነቅ። አይወለ የኬልቄዶን ጉባኤ ላይ ተለያይታችኋል። ዘና በቃ አሳጥሬ ስነግርሽ ማለት ነው። ነገረ ክርስቶስ ላይ ተለያየን። የደህነት ጉዳይ ነው። የደህነት መስፈርት ስላል እሱን ችግር የለውም ግን እዚህ ጋር እናንተ አሁን ልጅቷ ላይ ወረዳችሁባት ከምን እስከምን እያላችሁ ነበረ። ለልጅ እንደዛ ማስተማር ጥሩ ነው? ስድብ ቢዚ አቃውን ወር ከጨረሰ እሺ። አይ ነው ስለ ቪዲዮ ሳወራ ምን ነው ስድብ የሆነው? አይ እንዴ በእውነት አልተሳደበችም። ምኑ ኃይለ ቃል እያወጣሽ አልተሳደበችም። በእውነት ኃይለ ቃል እያወጣሽ አማርኛ ትችያለሽ አይደለም? እሺ ክፋትልኝ ደግም ለምን ከፍትልሻለሽ? አዳምጠሽ ወረ ላይ መጣሽው? አዳምጠሽ ነው የመጣሽው አይደል? አዎ አዳምጬ የመጣሁት። አዳምጠሽ የመጣሽውን ኃይለ ቃል እያወጣሽ ይሄ ስድብ ነው የሚለውን ነገር ለምን አትጠይቂም? እሺ አንደኛ
ይሄ መተት ምናምን መተት የለም መተት የለም። ይኸውልህ ለምንድን ነው መተትን እንትናችን ይሄ መተት የሚሰሩ የለም ወይ? መተት እኮ ልንገርህ፣ ልመልስልህ፣ ጠየከኝ፣ ልመልስልህ። መልሽ። መተት የሚሰሩ የለም ወይ? የሉም ብለሽ ለምን ማሚ ማስተማኝ አትወደኝም? አስጠላሁ እንዴ? ለምን ማስተማኝ እንዴ? የሌለው ወሬ አታውሪ እባክሽ። አትወደኝም እኮ ልመልስ። በውዴታ በምናምን የሚባል ነገር አይደለም። መልሽ። ልመልስ አትወደኝም ምናምን። እዚህ ጋር የፍቅር ጥያቄ እኮ አልጠየኩሽም። እዚህ አይ የፍቅር ጥያቄ በጌታ ፍቅር ነው ያልሽው ሊዚ፣ በጌታ ፍቅር ነው አይደል? እሺ ቀጥይ። ግሬን ሳቁ እውነት ሳቁ እንዴ የታባቱ እስከ መቼ ተጣልተን? እሺ ሰው በመሆንሽ በጣም ነው የምወድሽ፣ ሰው በመሆንሽ የሀገሬ ልጅ በመሆንሽ። ነገር ግን ሀቅ ላይ ስናወራ በእውነት ነው የምንሄደው። ሲጀመር እነዚህ ነገሮች ኒውትራል ሆነን ነው ማውራት ያለብን። ልክ ችግር የለም። እሺ ላውራውን አይደል? እሺ ይሄ መተት ምናምን የሚባለውን ነገር እንደንትን እንደሚሰጥ አታስቡ። ላይክ እንደ ድቁና በትምህርት ምናምን መተት የሚሰሩ አካላት አሉ። በቤተክርስቲያናችን የተወገዘ ነገር ነው። በጣም የተወገዘ ነገር ነው። ቤተክርስቲያን ውስጥ ምን ማለት ነው? ቤተክርስቲያን ውስጥ እዛው አገልጋዮች ሆነው እኮ ቤተክርስቲያን ውስጥ ማለት እንደ ምዕመን ይመላለሳሉ፣ እንትናቸው ይፈጽማሉ ነው። ቤተክርስቲያን ውስጥ ያገለግላሉ ቤተክርስቲያን ውስጥ ይኸውልህ መተት እየሰራ እንደሆነ እየታወቀ ለአገልግሎት ሊፈቀድለት የሚችል ላሳይሽ እኮ ነው። ከዲያቆናት ላሳይሽ እኮ ነው አሉ ወይስ አሉ? እዛ ቤተክርስቲያን ውስጥ ነው በዲያብሎስ የሚያገለግሉ እንደው ላሳይሽ። ያው ለምሳሌ ዲያቆን ማስረሻ የተናገረው ነው። እነዚህ ሰዎች የተዋረሱ ናቸው። መዋረስ ይባል ደብተራ የሚባሉት እነዚህ ናቸው። እነዚህ ሰዎች የተዋረሱ ናቸው። መዋረስ ሲባል አንደኛ ቤተክርስቲያን ውስጥ ያደጉ የተኮተኮቱ ዲያብሎስን ወክለው ቤተክርስቲያን የሚያገለግሉ ሰዎች ናቸው። ዲያብሎስን ወክለው ቤተክርስቲያን ውስጥ ያደጉ ዲያብሎስን ወክለው የሚያገለግሉ ናቸው። ቤተክርስቲያን ውስጥ የሚያገለግሉ ናቸው። ፕላስ ሲደመር ደግሞ ላሳይሽ። አንቺ እንደውም እነዚህ እኮ የለም ብለው አይደለም የሚያመልኩ ከቤተክርስቲያን እንመንጥራቸው ነው እያሉ ያሉት። ላሳይሽ ለምሳሌ ቤተክርስቲያን ውስጥ ነው እያወራን ያለ ነው። ተራ ምዕመን አይደል ቤተክርስቲያን ውስጥ። ላሳይሽ ደግሞ ሌላም ላሰማሽ ተጨማሪ። የኦርቶዶክስ ተዋሕዶ ምዕመናን አትዘሙ አለ እንግዲህ የነበረ ነው። ይህ ጥንቆላ ከቤተክርስቲያን ካልተወገደ ድረስ እንዲሁ የቤተክርስቲያን ስም እየጠፋ የቤተክርስቲያን ስም እየጠለሸ እየሄደ ነውና እኔ በባለፈው በዚሁ አክሲማሮስ ሚዲያ ላይ 3 ነገሮችን ከቤተክርስቲያን እናስወግድ ብያለሁኝ። 3 ነገሮችን ከቤተክርስቲያን እናስወግድ፣ ቤተክርስቲያን በዚህ ስሟ እየጠፋ ነው ብያለሁ። እነሱም ዘረኝነት፣ ጉቦኝነትና ጥንቆላ ናቸው። ዘረኝነት፣ ጉቦኝነትና ጥንቆላ ያው እናስወግድ ውስጥ ነው ያሉት። በቃ ቤተክርስቲያን ውስጥ የለም አይደለም አለ ወገድ አለበት። ልጅቷ ምን አጠፋች? ልጅቷ ራሱን እኮ ነው ድጋሚ ያወራችው። እሺ እዚህ ጋር ላውራ። እሺ አሁን ሁለት ቪዲዮ ያሳየኝ አይደል? ለምን ተሳሳቱ? ቤተክርስቲያን እኮ ተሳሳቱ። ምን ትያለሽ? እስቲ ሐሳብ ስጪ። እነሱ ልጅቷ መናገር የፈለግሽው እነሱን ተናገር። እሺ የምን አልተሳደቡም፣ በጭራሽ አልተሳሳቱም። መጥፋት ያለበት ነገር ነው። ያንተ ምንድነው ጥንቁልና መተት ምናምን እንትን ያስፈልጋል። ታውቃለህ አይደለ? የተለየ ስፔል ምናምን ያስፈልጋል። እሱ መማር ይኖርባቸዋል። እንዴት እንደሚሰራ ምናምን ብታነቡ ምናምን ነገር የሆኑ ስፔሎች አሉ አይደለም? እነሱን ደግሞ እንትን የሚሉት እኮ ያ ነገር ሰይጣንም አንቺ አሁን እንደዛ እንዳሉሽ በምን ማወቅ እንችላለን? ቤተክርስቲያን ውስጥ አናቸው ማለት እኮ ይኸውልህ ወይ እና ተምሮ አንተም በመሀል እየገባህብኝ ነው። ላውራ እባክህ። አይ አውሪ እኮ አስወራኝና ታወራለህ። እሺ አሁን ይኸውልህ ይማራሉ ቤተክርስቲያን ውስጥ ምናልባት ቅስና ሊሆን ይችላል ምናምን ነገር አይደለም፣ ያውቁታል በደንብ ስለእንትን ስለሚሉ መዝሙር ዳዊት ስለሚያጠኑ ምናምን ነገር ኃይል ይሰጣቸዋል። በምን በቃላት የሚሰራ ኃይል። ይሄንን ለጥሩ ነገር የሚጠቀሙበት አሉ፣ ሰዎች ናቸው። ወደ ኃጢአት የሚወስዳቸውም አሉ፣ ወደ በሰይጣን ፕሮሰስ የሚሆኑም አሉ። ቤተክርስቲያን ለዚህ እንትን አትልም፣ ለዚህ ተጠያቂ ልትሆን አትችልም። የሰውየው እንትን የምታስተምረው ወይ ቅስና ነው ወይ ቤተክርስቲያን እንዲያገለግልበት የሚያደርግ እውቀት ነው የምትሰጠው ነው። እነሱ ግን ለመጥፎ ነገር በሰይጣን ፕሮሰስ ነው የሚጠቀሙት። ይሄን እናውጣ። አሁን እኛ እኮ we are not blaming the church ቤተክርስቲያንን ይሄ የቤተክርስቲያን አስተምሮ ነው እያለሽ አይደል? ለምን ያረጋግጧት እኮ ነው። አሁን ቆይ ቤተክርስቲያኗ
ድግምትን ታስተምራለች ብሎ የተናገረ ሰው የለም። እኛ እያልን ያለ ነው አብዱልከሪም ኮሳይን ቪዲዮ በደንብ አሳምሬ ላሳችን ፖይንት ላስይዛት። ይኸውልሽ ሊዚ አሁን ልክ ነሽ። ቤተክርስቲያን ጥንቆላን አያስተምርም አልሽ። ማናቸው የሚጠነቁሉት ማናቸው ማይጠነቁሉት መለየት አንችልም። ቤተክርስቲያን ውስጥ አለ አሉን። ይኸው እነዚህ አንቺ ራሱ ምንም መለየት አንችልም። ይኸው እነዚህ ቤተክርስቲያን ውስጥ አገልጋዮች ናቸው አሉ። አሁን እኮ ቤተክርስቲያን ውስጥ አሁን የግቢ ውስጥ ሳይ ግማሹ ጠንቋይ ሊሆንም ላይሆንም ይችላል። መስጊድ ውስጥ ገብተሽ አሁን ጠንቋይ ሊሆንም ላይ እንደዚህ አይነት ነገር የለም። መስጊድ ውስጥ ላይ እንደዚህ ለምሳሌ የለም። ሙስሊም ሆኖ ጠንቋይ ሊኖር ይችላል እንጂ መስጊድ ውስጥ አለ። ያው ራሳቸው ከቤተክርስቲያን ውስጥ ያገለገሉ አለ። ቤተክርስቲያን ቁጭ ብለው የቤተክርስቲያን ውስጥ ማለት ነው ታውቂያቸዋለሽ እነማን ሆነው አንቺ ራሱ እኮ አታውቂም። አሁን የቤተክርስቲያን ሰዎች ምን ብለው እሺ፣ አሁን አንቺ እኮ ገና ሳትቀር የቤተክርስቲያን ሰዎች ምን ብለው የምንሳለቅን ቤተክርስቲያን ቢላል ቢናደድም እኔ አሁን ተረዳሁት። እሱን ባይዘው የምርም ሰዓት ሳይገባች ነው የምታወሪ የሚለው ነገር አንደኛ ማስረጃ አሰማዎች ከይቅርታ ጋር ማስረጃ አሰማዎች ሰዎቹ ራሱ የራስሽ አንድ ከዲያቆን አንዴ ተረጋጊ። አንድ ከዲያቆን አንድ ከነሱ በላይ አታውቂም አንቺ። ውስጥ ላይ አሉ እነሱ አሉ የት ቤተ ክርስቲያን ውስጥ። አሁን አንቺ የተነስተሽ ምን ልታስቀይሪ የለም ልትይኝ ነው? የለም ብለሽ ከተነሳሽ አንቺ ልንሰማሽ አንችልም። ከይቅርታ ጋር ምንም ስለማታውቂ ማለት ምንድነሽ? ዲያቆን ነሽ? ምንድነሽ አንቺ? ምንድነሽ አንቺ? ለምሳሌ ደረጃሽን ንገሪና ሊዝ ምንድነሽ? ተራ ምዕመን ነሽ እኮ ተራ ምዕመን አይደለሽ እንደማንኛው። አይ እሺ አንዴ ላውራ። እነሱ ከበልጠሽ ከሆነ አርሚያቸው ከበለጥሻቸው አርሚያ አይደል? እሺ አንድ ነገር መስማማት አለብን። ከይቅርታ ጋር ላውራት በይ አንዴ ተስማምተን ነው የምንሄደው። እንዴ ላውራ አንድ አበበ በሶ በላይ ያልሽ 88 ጊዜ ብትደግሚው እኛ እኮ ሰዎች ነን። ሀሳብ ላይ ለመስማማት ነው። አሁን መጀመሪያ ማጥራት ያለብን እዚህ ጋር ቤተክርስቲያን ውስጥ አስማተኞች አሉ ወይስ የሉ? ይሄን አሉ ወይ የሉም በይ። ቤተክርስቲያን ውስጥ ስትል አንተን ማለት ነው። ይሄን መልስልኝ። ቤተክርስቲያን ውስጥ አስማተኞች አሉ ስትል ማለት አገልጋይ ሆኖ ቄስ ዲያቆን ምናምን ሆኖ መሪጌታ ምናምን እንዳለ ማስታወቂያው መሪጌታ በመሪጌታ አይደል እንዴ? እንዳለ አደባባይ ይሄን ልንክደው ነው እንዴ? መሪጌታ መሪጌታ እኮ ጤነኛ ራሱ ነው። ያው መሪጌታ ሲባል መሪጌታ እኮ ምንድን ነው መሪጌታ የራሱ ስንት ማዕረግ አለው። የትምህርት ማዕረግ አላቸው። እሺ ጥንቁላ ቤተክርስቲያን ውስጥ የሚሰሩ ነው የሚመስል በዛ ማዕረጋቸው ጥንቁላ ቤተክርስቲያን የሚሰሩ ነው የሚመስል። አሁን ይሄ በቃ ጁፒተር ፕላኔት ጁፒተር ላይ ካሌለሽ በስተቀር መሪጌታዎች ጠቅላላ ማስታወቂያ ነው የሚሰሩት የጥንቆላ። ላሳይሽ ቻቻ ቴሌግራም ከፍቼ ጠቅላላ መሪጌታ ብለሽ ኖርማል እንዳለ ብሌም ልታረግ አትችልም። እኔ አይደለም ያልኩት መሪጌታዎች ጭንቅላቶች አይደል እንደ አገልጋይ ሊያገለግሉ ይችላሉ። ግን ጥንቁልናቸው በቃ ቲትሪች ሊዝ እኮ አንደር ኤጅ ነው የምትመስለው ራሱ። ኧረ በቃ ድፍን ሰው ናት። እነዚህ ራሱ የራሷ ቤተክርስቲያን አባቶች አሉ ውስጣችን ላይ ማጥራት አለብን እያሉ ሊኖሩ ይችላሉ፣ ላይኖሩ ይችላልች። እንዴ ጤነኛ አይደለሽም እንዴ አንቺ? እንዴ እውነታን የሚክድ ሰው ካለ በቃ የራሱ ጉዳይ። አንቺ አማኑኤል ሆስፒታል ለመሄድ ያለብሽ በቃ። ምክንያቱም ውስጥ ያሉት አገልጋዮቹ እነዚህ ቄሶቹ አሉ እንዴ። ቅቤ አንጣሪዋ እያለች ምንድነው የሚባለው? ጎመን ቀጣሿን ምች መታት ይባላል። ቅቤ አንጣሪዎቹ አሉ። ከይቅርታ ጋር እናት ቅቤ አንጣሪዎቹ አሉ ውስጥ ላይ ያገለግሉ አሉ። አንቺ ነጠላ ለብሰሽ ደርሰሽ ተመልሰሽ አየለም በምን አወቅሽ? ውስጥ ገብተሽ እንደዚህ ድፍን የሆነ ሰው አይግባ። ሪኩዌስት ልኮ ጋይስ ማስረጃ ስጡኝ አሳየን። ከሁለት አንድ ከዲያቆን አንድ ከቄስ ውስጥ ላይ አለ አስማ የሚያስፈሳ ልስራ አለው እያለ አኺ ይኸውልህ አማራ ክልል ተወልዶ ያደገ ሰው እኔ እንጀራ አለ። አሁን እዚህ ለምሳሌ እነዚህ አራቱ ወይም ምናምን ይሄ የጳጉሜ እንትኖች አሉ አይደል? ጳጉሜ የሚባሉት ቀናቶች የመተት አይነት እኮ ነው። መንገድ ላይ እኮ የሚጣለው የመተት አይነት ዶሮ እንቁላሏ ብቻዋን ዶሮ እንቁላል ከብር ጋር የጠመጅ ቆሎ በኑግ በምናምን ተደርጎ እያንዳንዱ ደብተራ የሚሰራው ነው። እንዴ አታይም እንዴ? እዚህ ጋር ቢላል አሁን ዝም ብዬ ቴሌግራም ላይ ገባሁኝና ማለት ነው ጻጥ ብዬ መሪጌታ ብዬ ሰርች አልኩ። አሁን ለምሳሌ የጥንቆላ አሁን መሪጌታዎች ጥንቆላ ባይሰሩ ቢሆን ኖሮ መሪጌታ ብለህ አውት ኦፍ ኖዌር ሰደንሊ ይሄ ሊሆን አይችልም። እንዳለ በቃ መሪጌታ የባለ የሆነ ነገር መሪጌታ እንዳለ ማሳ ለማሳ የጅብ ኩስ ለመልቀም አይደል እንዴ ደብተራዎች ሲንከራተቱ የሚውሉት ለሶርሰሪ እና ለብላክ ማጂክ ማለት ነው። በነገራችን ይሄን ስንመለከት ይሄን ስንናገር we're not saying that ክርስቲያኒቲ ይሄን ያስተማረው እያልን አይደለም። ኦሪጂኑን ከፈለገን ማውራት እንችላለን። ፕሪ ክርስቲያን ፕራክቲስ ነው፣ ግን ብሌንድ አድርገውት ነው ያመጡት። በክርስትና ብሌንድ አድርገውት
ቤተክርስቲያን ውስጥ ነው እየሰሩት ያሉት ነው እያልን ያለ ነው። ይቃወማሉ። ትልልቅ አውደ ነገሥት ወፍካሬ ከዋክብት ማለት ነው። ይህም መጽሐፍ እኮ በቤተ ክርስቲያን በር ነው አይደለም የሚሸጠው? ጥበበ ሰለሞን ምናምን እነዚህ መጽሐፎች ላይ እኮ ስለ ጥንቁልና ይናገራሉ። አውደ ነገሥት አሁን ለምሳሌ አንድ ሴት መውለድ ባችል ጥንቸል ምንድነው አናቱን ትቁረጠውና ጭንቅላቱ ተያዘውና ከዛ በኋላ ከባሏ ጋር ግንኙነት ትፈጽም ይላል። ወይም ደግሞ የጅብ ሐሞት ትጠጣ እንደ ዶሮ መረቅ ይላል። መጽሐፍ ላይ ነው እኮ ያለው። ይህን መጽሐፍ እንዴት ነው ማለት አስረዶን ራሱ አውደ ነገሥት ምንድነው? አውደ ነገሥት ወፍካሬ ይሄንን እኮ ጥበብ ነው የሚሉህ አብዱልካር አንተን አቡሳላ ይሄንን የጥበብ መጽሐፍ ነው የሚሉህ። ይሄንን አለው የአስባት መጽሐፍ እኮ አለው ቢላል አለ አይተዋላ ያቡሳላ አለው እሱ መጽሐፍ አለ። ዞሮ ዞሮ ግን ምንድነው ትልቁ ልዩነት? አሁን ብዙ ልጆች አሁን እዚህ ጋር የመርጌታ የደብተራና የፕሪስት የቄስን ልዩነት ራሱ አይረዱም። ቄሶች ሳክራመንት ነው የሚሰሩት፣ መንፈሳዊ ነገር ላይ ነው። ቄስ ቅስትና ደረጃ ላይ የደረሱ ሰዎች እነዚህ ከታች ደብተራ ምናምን የሚባሉት ለርንድ ቤዚካሊ የተወሰነ ነገር የተማሩ ግዕዝም ምናምን ተምሮ ከዛ ወደ ጥንቆላ ወደ ምናምን ይሄ ገብተህ እኮ በቀላሉ የምታገኘው እኮ ነው። እንዴት እንደመጣ ራሱ ማለት ነው። ኦኬ ከመዝሙረ ከኦልድ ቴስትመንት ጀምሮ ይሄን ጉዳይ የሚቃወሙ ሰዎች አሉ። ክርስቲያን ኦርቶዶክስ ፖዚሽን ዊዝ ብላክ ማጂክ ኦፊሻሊ ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳሱን ይሄን ጉዳይ ብጠይቃቸው ውግዝ ነው የሚሉ ያወግዛሉ። እሳቸው እንትን ያደርጋሉ፣ ኢንዶርስ ያደርጋሉ፣ ይሄን ስሩ ብለው ይናገራሉ እያልን አይደለም እኛ። ነገር ግን በውስጡ በቤተክርስቲያን ስም ቁማርተኞች አሉ። ማህበረሰቡን በእንደዚህ በድግምት ስንት ነገር ሲወራ አልነበረም እንዴ? መስቀል ላይ እያሰሩ ምናምን ይባል የለም እንዴ? መስቀል ላይ ድግምት አሰርተው ሁሉ ጊዜ ያን ሰው እንድትሳለም የሚያደርግ ምናምን ይሰራሉ። ይሄን የተናገሩት ራሳቸው ናቸው፣ እኛ አይደለንም። ኦሪጂኑ ከተመለከተ ኢትስ ፕሪ ክርስቲያን ሩት እንዳለው ይታወቃል። ኢትዮጵያ ውስጥ ያለው ከኢትዮጵያ ውጭ ያለው የብላክ ማጂክ እና እነዚህ መሰል ነገሮች ፕሪ ክርስቲያን ሩት አለው። ኢትዮጵያና ኤሪትሪያ ውስጥ ሎንግ ቢፎር 4th ሴንቸሪ የነበረ እንትን ነው። ቦዝ ኩሸቲክ ኤንድ ሴሜቲክ ፒፕሎች የስፕሪት ኢንቮኬሽን ፕሮቴክቲክ አሙሌት እነዚህ ምንድነው እንትን ይሄ ሂርዝም የሚመስሉ ነገሮች ኪታብ ተጽፈው ምናምን እጅ ላይ አንገት ላይ የሚደረጉ ዲቪኔሽን የዲቫይን ነገር አላቸው ተብሎ ለዛፍ ለምናምን አጋኔን የሚስቡ ሰዎች እነዚህ ኦልዌይስ ከክርስትና በፊት የነበሩ ነገሮች ናቸው ነው። ሌላው ሲንክሬቲዝም የሚባል አለ። መስቀል ላይ ሌሎች አይከን የሆኑ ሆሊ ኔሞችን እነዚህ ነገሮች ተጠቅመው ሪቹዋል የሚሰሩ ለፕሮቴክሽን ከርስ ለማድረግ ወይም ደግሞ ያድናል በሚል የሚሰራ ይሄ ክርስቲያን ብላክ ማጂክ የሚባለው ማለት ነው። ፕሪስት እና ደብተራዎች በተመለከተ ኢትዮጵያን ኦርቶዶክስ ትራዲሽን ፕሪስት ዩዥዋሊ ፐርፎርም የሚያደርጉት ሳክራመንት ነው። ይሄ መንፈሳዊ የሆኑ ስራዎች ላይ ነው ይሳተፋሉ ተብሎ የሚታሰበው። ዋይል ደብተራ ለርንድ ሌመን ናቸው። መንፈሳዊነት ያላቸው ሰዎች አይደሉም ሲጀመሩ ደብተራ የሚባሉት። ለርንድ ሌመን ትሬንድን ግዕዝ፣ ዝማሬ እና ማጂክ ቴክስቶችን የማጂክ ቴክስቶች አሉ ቅድማውን ያልካቸው አብዱልከሪም፣ እነዚህን የተማሩ ናቸው እንጂ መጽሐፍ ቅዱስን ወንጌልን ተምረው ምናምን አይደለም። ወንጌል ተምረው የወንጌል ትምህርት ኖሯቸው አላየሁም። አንደኛው የሆነ ጊዜ ድንገት አሁን የተጀመራል እነዚህ ቲክቶክ ላይ ያሉ አፖሎጂስቶች ጥያቄ ጠይቀው መጽሐፍ ቅዱስ ይሸልማሉ። አንደኛውን የጠመጠመ ሰው ሲጠይቁት አይተሃል? እኛ እኮ ወንጌል አንማርም፣ እኛ የምንማረው ዝማሬ፣ አቋቋም ምናምን ነው የምንማረው ብሎ ሲናገር እነሱ ደብተራዎች ናቸው። መጽሐፍ ቅዱስን ምንም ይሄ ነገረ ክርስቶስ ነገረ ማርያም ምናምን የሚባል ነገር አያውቁም በፍጹም። ስላሴ ምንድን ነው ብለህ ብትጠይቃቸው ሰባት ስላሴ የምትባለዋን ቀኗን ብቻ ነው የሚያውቁት። የዛ ቀን ስራ አይሰሩም። የዛን ቀን ከቤታቸው አይወጡም። አክፋይ ነው ያከፍላሉ። ከዛ ውጭ ትሪኒቲ ኮንሴፕትን ብትጠይቀው ያ ሰው እኔ ስላሴዎችን አያት ቅድመ አያት የሚከተለው ነው እኔ የምከተለው አለ ነው የሚለው እንጂ ሌላ ምንም ነገር የላቸውም፣ እውቀት የላቸውም። ዲስ ኢዝ ኮልድ ደብተራ እና መርጌታዎች ናቸው እነዚህ። የመርጌትነትና የደብተራነትን ራሱ ማዕረግ ተብሎ ሲሰጥ ራሱ
በዙሪያቸው ባለው በእነሱ ሌቭል ላይ ባለው ነው እንጂ የፕሪስት ሃይ ፕሪስት ምናምን ዲያቆን ምናምን እንትን አይደለም። ሌማኖች ናቸው። መጽሐፍ ቅዱስን ወንጌልን አያውቁም። ይሄንን በደንብ አንደርስታንድ ማድረግ አለባችሁ። የመታችሁ እኛ ጋር አትጨቃጨቁ ነው። ራሳቸው እኮ አሉ ዲያቆናት እንደዚህ በጣም ነው የሚገርመው። ከባድ ነው እኮ አሁን ቤተክርስቲያኑ ሰው ገብቶ ጠንቋይ ይኑር እንዳለ ጠንቋይ መሀል ላይ ያለ ማለት እኮ በጣም ከባድ ነው። እንዳለ አስማተኞች መሀል እዛ ውስጥ ላይ አስማተኞች ምናምን ኖረው እንትን እያሉ በጣም ከባድ ነው። ይሄ እጅግ ከባድ ነው። እና ልጅቷ ያለችው ምንም የሳሳተችው ነገር የለም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እኔ ትንሽ ባነሳችሁት ነገር ላይ ትንሽ ነገር መናገር ፈልጌ ነው። ይሄ የጥንቆላው ትምህርት እያንዳንዱ በቤተ ክርስቲያን የሚያልፉ ሰዎች የሚማሩትና የሚያጠኑት ጉዳይ ነው። እናም የሚፎካከሩበት ነው። የትግራዩ እንደዚህ ይበልጣል፣ የጎንደሩ እንደዚህ ይበልጣል እየተባባሉ የሚዛዛቱበትና የሚፎካከሩበት ነው። ሁሉም በዛ ሂደት ያለፉ ናቸው። ካለፉ በኋላ ግን ይጠቀሙበታል። ማን ይጠቀምበታል፣ ማን አይጠቀምበት የሚለውን ነገር እሱን ለእነሱ እንተውላቸዋለን። ሌላው ግን በልጅቷ ላይ የተነሳው ነገር እንደ መረጃ ሲጠየቁ በቃ ዝም ብሎ በጭፍን ብቻ ነው በቃ የጥላቻ ነገር አጋዘ ተሳድባለች ነው እያሉ ያሉት። እኛ የምንለውን ነገር እኮ ነው። አሁን ምሳሌ እኛ ከቤተ ክርስቲያን ተማሪዎች ውጭ ይሄ ትምህርት ይሰጥ ቢባል ከቄስና ከዲያቆናት ውጭ ማን መጥቶ ሊያስተምር ይችላል? አዲስ አበባ ዩኒቨርሲቲ ሆነ በሌሎች ዩኒቨርሲቲ በዚህ በግዕዝ ጉዳይ ላይ የተመረቁ ሰዎች የሃይማኖት ሰዎች ናቸው የሚመጡት ነው። እነሱን ደግሞ በዚህ በዓለማዊ ትምህርት በሚባለው ውስጥ መጥተው ማስተማር አይችሉም። ህገ መንግስቱም አይፈቅድላቸውም ነው እያልን ያለ ነው። እንደገና ደግሞ ጠንቋይ ድግምት የሚሰሩ ሰዎችም ስላሉ እዛ ተማሪዎቹ መካከል ገብተው ደግሞ ሌላ ችግር ይፈጥራሉ ነው እያልን ያለ ነው። ይህንን ደግሞ እሷ መቼም ግጥም ላይ ወደ ግጥም ስታመጣው እኛ እንደዚህ ብለን ያብራራነውን ነገር ግጥም ላይ አይመጣም። በተወሰነ ቃላት ነው የምታስቀምጠው። መልእክት በአጭር ቃላት አረፍተ ነገር በሚገልጽልህ ነገር ነው የምታስቀምጠው። እሷ እዛ ላይ አስቀመጠች። ቄስም እንዲያስተምረኝ፣ ዲያቆንም እንዲያስተምረኝ፣ ደጋሚም እንዲያስተምረኝ አልፈልግም ማለት ነው። ሶስቱ የማባዛት ልምድ ስላላቸው በቃ የሆነ ሶስት ነገር ሲጠራ አንድ ነው የሚል ጭንቅላታቸው ላይ ስላለ ብቻ ከነዚህ ጋር እንዴት ተገለጽኩ ነው ነገሩ። ግጥም ነው ይሄ። ከዚህ ውጭ እንዴት አድርጋ ነው ሐሳቡ ግን ምን ለማለት ፈልጋ ነው ተብሎ ነው ማብራራት ያለበት። እኛ ስንናገረው እንደዚህ አሁን ስንወያይ ችግር የለው። በግጥም መልክ ደግሞ አንድ ሰው ሲናገረው ችግር አለው ብሎ ማለት ይሄ የራስን የግንዛቤያቸውን ስላሳጠሩና በራሳቸው ላይ ችግር ነው። ሌላው በክልል በኩል የተነሳ ነጥብ አንስታለች። ክልሉም ችክ ብሎናል የሚል ነገር ይሄ የምናነሳው ነው። ይሄ በተለይ የወሎ ማህበረሰብ ወሎ ከህገ መንግስቱም ከረቀቀበት ጀምሮ ለ2 ዓመት ባደራ መልክ ምን አሁን በየጊዜው አንፈልግም ከአማራ ክልል ጋር መሆን አንፈልግም ብቻችንን መሆን አለብን የሚል ነገር ነው። ያንን ነገር ለማንጸባረቅ ነው እና በግጥም ችክ ብሎናል ብላለችውና ሌሎች ፖለቲከኞች አንስተው ያንን ወሎ ክልል አይሆንም ሲባል ችግር የለውም። ግን በግጥም መልክ ደግሞ አንድ ልጅ መታ እንደዚህ ስታነሳው ነገርን አዙሮ ወደ ሌላ ነገር ከመመልከት ራሱ እኔ አሁን እዚህ ይመጣሉ። አሁን የቅድሟ ልጅ ብትጠይቋት የግዕዝ ቁጥር ብትጠይቋት ራሱ እርግጠኛ ነኝ ላታክ ትችላለች። ቁጥር እንኳን ስንት ቁጥር ነው ብትሏት የማያውቁ ሰዎች ናቸው። መጀመሪያ ራሳችሁ ተማሩ። ራሳችሁ አንማርም ብላችሁ ዘመናዊ ትምህርት ነው የሚሻረን መቼም አባት የተወሰኑ መቼም ልጁ እንትን እንዲሆንለት ይፈልጋል። ዲያቆን ማለት ቄስ እንዲሆን ይፈልጋል። አንፈልግም ብሎ ዘመናዊ ትምህርት ተምሮ ኋላ ቀር ነው ብሎ የተወውን ነገር ሌላ ሰው ላይ ሙስሊሙ ላይ ለመጫን መሞከር ይሄ አግባብነት ያለው አይመስለኝም። ቤቱ መቼም የንጽጽር ስለሆነ ይብቃል። ሌላ ቤት ማወስ ስለምናወራ አይ ቲንክ ክርስቲያኖችም ገብተው እንግዲህ በደንብ ሰፋ ያለ እንትን የተሰጣቸው እንግዲህ በደንብ ቅድም እየገቡ እንግዲህ ከዛ ጸጥ ብሎ ታች ማዳመጥ ጀመሩ። ጸጥ ብሎ እያዳመጡ ነበር እና ምንም እንግዲህ ትክክለኛ ኬዝ እኮ የላቸውም። ለምን ሰው መማር እንዳለበት የሚለው ነገር
ግዕዝ ላይ ምንም አይነት እንትን የላቸውምና ያን ያየውበት ነው። ዝም ብሎ በቃ በሞቅታ ሃይማኖቱን የኦርቶዶክስ እንትን ለመጠበቅ ሲባል እንጂ ምንም ነገር እንትን አላየንም። የሆነ ለምን ግዕዝ ቋንቋ ሰው መማር አለበት የሚለው ነገር ለምን በዚህ ሰዓት ላይ ለምን በዚህ ፋንታ ሌላ ቋንቋ ይማር? ምንድነው አንድ ሰው በዚህ ሰዓት የሚማርበት የሚለውን ነገር ምንም አይነት ሪፍሌክሽን የለም። ምን ይጎዳሃል አይነት ነገር ነው። ጊዜ ማልግባባት ብሎ ምን ያደርጋል? እሺ ቲም ሚል አካውንት ይሰማል። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። እሺ ከታች ክርስቲያኖች ጻፉ አንድ ቁጥር። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ብለናል ብራዘር። ቢላል ምናልባት የምትለው ነገር ካለ አንዳንድ ሪፍሌክሽን እስቲ ይሁን ማጠቃለያ ነገር ምትለን ነገር በለ ይሄ ርዕስ ከመዝጋታችን በፊት ምናልባት ካለክ አይ ቲንክ እየሰማን አይደለም። ኤኒዌይስ አብዲ ያ ነገር ከይነ ይሄን ርዕስ እንትን ያው እየተቀለለ ነው ስለሆነ ሲሪፍሌ እንትን ማጠቃለያ ተቀለል ያለ ነገር አይ ቲንክ ምንም የተለየ ነገር የሚጨምረው ነገር ያለ አይመስለኝም። ኦቨርኦል ያለው ነገር ምንድነው? መጀመሪያ እኛ ጋር ለማውራት ሲመጡ ቤዚክ የኮንሴፕቱን አንደርስታንድ አድርገው መምጣት አለባቸው። ሁለተኛ ነገር የሆነ ነገር ፖለቲሳይዝ ለማድረግ የሚሞክሩበት ነገር በቃ እምነት ተነካ ብለው ፖለቲሳይዝ ለማድረግ የሚሞክሩበት ነገር መጀመሪያ ጉዳዩን ሲነሳ በነበረበት አውድና መቼት ለመረዳት መሞከር አለባቸው ብዬ አምናለሁ። ትልቁ አሁን እነዚህ የደቦ ጮት ላይ ብቻ እምነታቸው ትዝ የሚላቸው ናቸው አሁን ችግር እየፈጠሩ ያሉት። ህፃኗ እንደ አንድ ሙስሊም ህፃን ያላትን ክህሎ ተጠቅማ በእሷ ላይ ሊደረግ የታሰበውን ጠመቃ ተቃውማለች። ይሄ የመጀመሪያው ስቴፕ ነው። በነገራችን ላይ ይሄ ማለት ፒስፉል ስትረግል ነው፣ ሰላማዊ የሆነ ተቃውሞ ነው። ደብዳቤዎች ገብተዋል። በተዋረድ በወረዳ በዞን በቀበሌ ያሉ የተቃውሞ ደብዳቤዎች ገብተዋል። አሁን ድምፅ እያሰማን ነው። ቀጣዩ ስቴፕ የሚሆነው ምንድነው? ይሄንን ጉዳይ የጫኑን አካል ላይ ነው። እኛ ወያና ዌጂንግ ኤኒቲንግ አጌንስት ዘ ሪሊጅን ከእምነቱ ጋር ተቃራኒ የቆምን አስመስለው የሚያወሩት ሰዎች የፖለቲካ አጀንዳ ያላቸው ሰዎች ናቸው። እናንተ መጀመሪያ ራሳችሁን ፈትሹ ነው። ግዕዝ ቋንቋ ነው ብላችሁ የምታምኑ ከሆነ ቋንቋ ለሁሉም አገልግሎት ሲውል ሁሉንም ያማከለ መሆን አለበት። አይ ግዕዝ እምነት ነው ብላችሁ የምትወስዱ ከሆነ ደግሞ እምነታችሁንም የሞተውንም ቋንቋ ቃሬዛውን እዛው ላይ በሰሌንም ጠቅልላችሁ ይሁን ከፈለጋችሁ በአቡጀዲ እዛው ገዳማችሁና ቤተክርስቲያኖች ውስጥ አስቀምጡት። እኛ አይመለከተንም። 1000 ዓመት በላይ ሲያጣጥር የነበረ በውሃ እንትን እያራሳችሁ ያቆያችሁትን የግዕዝ ቋንቋ እኛ ህይወት መዝራት አይጠበቅብንም። ተስናት አወር ቢዝነስ። እኛ የምንፈልገው የእኛ ልጆች የተሻሉ ቋንቋዎችን ተምረው ዓለም አቀፍ፣ አህጉር አቀፍ፣ ሀገር አቀፍ የሆነ ኮንትሪቢሽን እንዲኖራቸው ሊያደርጋቸው የሚችልን ነገር ነው እንዲማሩ የምንፈልገው። የኔ ልጅ አረብኛ ብትማር፣ ኦሮምኛ ብትማር፣ ትግርኛ ብትማር፣ አፋርኛ ብትማር፣ ሶማልኛ ብትማር አገሯ ላይ ተምራ አገሯን ለማገልገል እንድትችል የሚያደርጓት ቋንቋዎች ናቸው። ከዛ ውጪ ደግሞ እንግሊዝኛ ብትማር፣ ፈረንሳይኛ ብትማር፣ ራሽያኛ ሌላ ብትማር ከሀገር የመውጣት ኦፖርቹኒቲ ካላት ከግሎባል ማህበረሰቡ ጋር ምን ማድረግ ትችላለች? ራሷን አሲሚሌት ማድረግ ትችላለች። ግዕዝ ቋንቋ ተምሮ ከማንም ጋር መግባባት አይቻልም፣ ከደብተራ ከዲያቆንና ከቄስ ጋር ካልሆነ በስተቀር። እነሱም እንኳ አይናገሩትም። እኔ በጣም የሚያስቀኝ አሁን አንድን ደብተራ አምጥተህ ማለት ነው የአንድ ሰዓት በቋንቋ ስለ ቋንቋ ምንነትና ማንነት የአንድ ሰዓት ዲስኮርስ በግዕዝ አውራ ብትለው በፍጹም አይችልም። በፍጹም እዚህ መተው ብቻ ነው ለማለቃቀስ የሚሞክሩትና የሞተ ቋንቋ ነው፣
የሞተ ቋንቋ እኛ ይቀበር እያልን አይደለም። ኦልሬዲ ተቀብሯል። ቤተክርስቲያንና ገዳሞች ውስጥ ነው ተቀብሮ ያለው። እዛው ተጠቀሙበት እንዳይበሰብስ። ህይወት ለመዝራት ግን የኛን ኢንተሌክቹዋል ራይት መጠቀም አትችሉም ነው። ያለፈበት ዘመን ነው። የኢምፓየር ሲስተም ያለፈበት ነው። ስለዚህ ይሄንን አንደርስታንድ ማድረግ አለባችሁ። ኤኒ ኦብጀክሽን ኤኒ ተቃውሞን ከእምነታችሁ ጋር እያስጠጋችሁ ለማለት የምትሞክሩ ከሆነ እኛ አይመለከተንም። እኛ እያልን ያለ ነው ግዕዝን በሴራ በህቡ ተደራጅተው የክልሉን መንግስት እጅ ጠምዝዘው ሊጭኑ የሞከሩ ኃይላቶችን ነው እየተናገርን ያለ ነው። እሱን ደግሞ ኦርቶዶክስን ተከትለው ተገን አድርገው የመጡ ሰዎች መሆናቸውን እናውቃለን። እናንተ ከእምነታችን ላይ እጃችንን አንሱ በሏቸው። እምነታችንን የፖለቲካ መስሪያ አታድርጉ በሏቸው። እምነታችንን የብጥብጥ አጀንዳ መፍጠሪያ አታድርጉ በሏቸው። ያንን ስታደርጉ ከኛ ጋር ትስማማላችሁ። ከኛ በኩል የሙስሊሙን ወይም እስልምናን ተገን አድርጎ ተመሳሳይ የሌሎችን አማኞች መብት የሚጋፋ ነገር ከመጣ ከጋር አብራናችሁ ነው የምንቆመው። እኔ ቤዚካሊ እንደዛ ነው የማምነው። አገሪቱ የሙስሊሞች ብቻ አይደለችም፣ የክርስቲያኖች ብቻ አይደለችም፣ የወል ሀገር ነች፣ የሁላችንም ነች። ስለዚህ ሴኩላር ስቴት ነው ያለን፣ ሴኩላር ገቨርንመንት ነው ያለን። ያ የሆነበት ምክንያት ምንድነው? የኔ ይሁን በሚል ፉክክር ውስጥ ገብተን እርስ በርስ ካኒባሊዝም ውስጥ እንዳንገባ ነው፣ እርስ በርስ እንዳንበላላ ነው። ይሄን አንደርስታንድ አድርጉ። በየትኛውም ዘመንና ከዚህ በኋላ በሚኖሩት ጊዜያቶች ውስጥ ኢትዮጵያ የአንድ እምነት የበላይነት ያለባት ሀገር ትሆናለች ብዬ አላስብም። አሁን ባለን ነባራዊ ሁኔታ ማለት ነው። ስለዚህ እነዚህና መሰል ነገሮችን ይዛችሁ ስትመጡ የሚገጥማችሁ ኃይል ስትሮንግ የሆነ ኃይል ነው። አካዳሚካሊ ስትሮንግ የሆነ ሂስቶሪካል ነገሮችን በደንብ የሚረዳ ወደፊት ሊመጣበት የሚችሉ ነገሮችን ፎርካስት የሚያደርግ ከረንት ያለውን ሲቹዌሽን አሰስ አድርጎ ተጨባጭና የማያዳግም እርምጃዎችን መውሰድ የሚችል ጀነሬሽን ነው ያለው። ይሄን አንደርስታንድ ማድረግ አለባችሁ። ይሄ ገረባ ምናምን ይዘው የሚዞሩትን ሰዎች እያያችሁ ሁሉም እንደዛ እንዳይመስላችሁ። ገረባ ምናምን ልክ እንደናንተ የአምቡላ ምናምን እየጋቱ የሚውሉ የኦርቶዶክስ ትውልዶች አሉ። ልክ ገረባ ይዘው የሚሄዱ የሙስሊም ትውልዶች አሉ። እነዛ አይምሰሏችሁ የሚታገሏችሁ። ይሄን በደንብ ልታውቁ ይገባል። ይሄንን በደንብ ልታውቁ ይገባል ለማለት ነው። አመሰግናለሁ አብዱልከሪም እንግዲህ ለነበረን ቆይታ። ጀዛከላሁ ኸይር። በጣም ሰፋ ያለ እንትን ነው የዩትና እንግዲህ የእናንተ ፊልድ በመሆኑ በጣም ሰፋ ያለ ነገር ነው። እንግዲህ ብዙ ነገሮችን የሰማነው እና አጠቃላይ ከመሰረቱ እስከ አጠቃላይ ሀሳቡ እና ደግሞ ምንድነው ፕላኑ የሚለውን ነገር እና ደግሞ ተሸፍነው የሚመጡትን ነገር ተገልጦ ነው እንግዲህ ሰፋ አድርገን ያስረዳን፣ ገልጠን ያብራራልን አስፍተ ማለት ነው። እንግዲህ በደንብ እኔ ሪከርድ አድርጋችሁ እኔ ሪከርደሮች ኮተት ነው ሪከርድ የምታደርጉት እናንተ የታች ያላችሁ ሪከርደሮች። እንደዚህ አይነት ነገር አሁን ማለት አሁን ከዛሬው የቢላል እንትን የመሐመድ እንትን ብዙ ነበር ማስተላለፈው ምን ናቸው እና በጣም ሊዳረስ የሚገባ ሰፋ ያሉ ነገሮችን እየሰማ ነው እና ጀዛከላሁ ኸይር። በጣም እንግዲህ እንደዚህ አይነት ሾዎችን አንዳንዴ ይዘን ብንገባ አሪፍ ነው። ወቅታዊ ነገሮችን እንደዛ ብናደርግ አሪፍ ይመስለኛል። ጀዛከላሁ ኸይር። ሰፋ ያለ እንጀራ ጠፍተሃል። ለማንኛውም በውስጥ ደውል። መራባ ደውላለሁ። እሺ ሆሊ ፋየር የሚል አካውንት